ስፍራ የገባችሁ እህቶች ከኢትዮጵያ ከስዊድን እንደዚሁም ከዚሁ አካባቢ በኮምፓሽን ኤንድ ፐርፐስ ድሪቨን ወመን የአገልግሎት ቲም ስም እንኳን ደህና መጣችሁ እንላለን። ባለፈው የነበራችሁ አብራችሁን እንኳን በድጋሚ መጣችሁ። አዳዲሶችም ካላችሁ እንኳን ደህና መጣችሁ እንላችኋለን። ዛሬ የሚኖረን ቆይታ ባለፈው በሁለት የትምህርት ጊዜዎቻችን በሰልፍ ኮንፊደንስ እንደዚሁም ኔጌቲቭ የሆኑ አስተሳሰቦቻችንን እንደ እግዚአብሔር ቃል ወደ ፖዚቲቭ አመለካከት እንዴት መለወጥ እንዳለብን በተማርነው በተወያየንበት መሰረት ጠለቅ ያለ ዲስከሽን እንዲኖረን ሁሉንም ያሳተፈ ውይይት እንዲኖረን ነው የዛሬው ቆይታችን ማለት ነው። ስለዚህ ዛሬ ያለፈውን ትንሽ ጊዜም ትንሽ ሳምንታቶችም ስላለፉ የተወሰኑ ሃይላይቶች ሪቪዥን ብቻ እናደርግና ቀጥታ የሚኖረን ሰፋ ያለ የውይይት ጊዜ ነው የሚኖረን። ስለዚህ ዛሬ ሁላችንም ሰጪዎች ሁላችንም ተቀባዮች ነንና በዛ አይነት ሁኔታ ነው ቆይታችንን ብዙ ሰዓታችንን የምናሳልፈው። Welcome to our channel, where faith meets empowerment. If you're a Christian woman seeking to grow in confidence and strength, you've just found your new favorite space. Join CPDW and be empowered through biblical teachings. Here, we dive deep into the heart of what it means to live boldly in Christ. From practical teachings to heartfelt conversations about growing strong in faith, a life of prayer, and raising Christ-centered families. We're all about supporting each other on this incredible Christian journey. Remember, every step you take in faith is a step forward. Together, through faith in God, we can change our world and the world around us. Subscribe now and join the family. To learn more about us, follow our Facebook page and visit our website, cpd-w.com. Let's get into it, shall we? እሺ በሚኖረን ቆይታ እንግዲህ የምናካሄዳቸው ሐሳቦች የሚኖሩን አጀንዳዎች እነዚህ ናቸው። ስለ ሰልፍ ኮንፊደንስ እንደ እግዚአብሔር ሴት ልጆች ሊኖረን ስለሚገባው ሰልፍ ኮንፊደንስ እንመለከታለን። ኦቨር ኮንፊደንስ ተገቢ ያልሆነ ኦቨር ኮንፊደንስ ምን ማለት እንደሆነና ከዛ ራሳችንን እንዴት መጠበቅ እንዳለብን እንመለከታለን። ከዚህም ጋር ደግሞ አያይዘን ፖዚቲቭ ቲንኪንግ በአእምሮአችን በመለወጥ በአስተሳሰባችን ላይ ምን መስራት እንዳለብን እሱን ካየን በኋላ በእነዚህ ቶፒኮች ሰፋ ያለ ከሁላችንም ዲስከሽን እየቀረበ ሐሳቦችን የምንለዋወጥ ይሆናል ማለት ነው። እሺ እንግዲህ ትንሽ መግቢያ ለመፍጠር ያህል ባለፈው እንደተመለከትነው ድርጊቶቻችን የሐሳቦቻችን ውጤቶች ስለሆኑ በማንነታችን ላይ ትልቅ ተጽዕኖ እንዳላቸው ተመልክተናል። ባለፈው ጊዜ እንደነዚህ አይነት ተጽዕኖዎች በማንነታችን ላይ ትልቅ ሚና ስላላቸው እንዴት አድርገን ነው እግዚአብሔራዊ ኮንፊደንስ አችንን የምንጠብቀው አስፈላጊ በሆነ ደረጃ ላይ እነዚህን እንዴት አድርገን ነው በህይወታችን መተግበር የምንችለው? ይህንን በማሰብ እግዚአብሔራዊ የሆነ በእግዚአብሔር ቃል መሰረት መመሪያችን የሆነውን የእግዚአብሔርን ቃል በመከተል ብዙ ነገሮችን ሐሳቦችን በዛ መሰረት እናካሂዳለን። እሺ በራስ መተማመን ምን ማለት ነው? ይሄንን እንግዲህ አጠር አድርገን ያው የተቀዳ ቪዲዮ ስላለ እሱን በደንብ አድርጋችሁ በውስጡ ያለውን ኮንቴንት ማየት ይቻላል። ለዛሬው ዲስከሽናችን ግን ያህል አጠር አድርገን በራስ መተማመን ማለት ምን ማለት ነው? ሁለት በመጀመሪያ ደረጃ ቴክኒካል ጀነሪክ የሆነ ቴክኒካል የሆነውን ትርጉም ስንመለከት በራስ መተማመን ማለት ሰው በአንድ ሰው ላይ ወይም በሁኔታዎች ወይም ደግሞ በፈጣሪ ላይ አስተማማኝ የሆነ ጠንካራ እምነት ሰው ሲኖረው ነው እንግዲህ ሰልፍ ኮንፊደንስ አለው የሚባለው። በሁለተኛ ደረጃ ላይ ሰው አንድን ነገር በጥሩ ሁኔታ ማድረግ የሚችልበትን ሁኔታ የሚያውቅበት ዕውቀት ነው ይለዋል። ባለፈው እንደተመለከትነው እንደተማርነው እንዲህ አይነቱ ሰልፍ ኮንፊደንስ በተፈጥሮ በውስጥ እንደ እግዚአብሔር ስጦታ ሆኖ የተቀመጠ ሳይሆን
በልምዶቻችን ካለፍናቸው ቻሌንጆች ካለፍናቸው ደስታዎች በመጥፎም ሆነ በጥሩ ሁኔታ የምናዳብራቸው እንደሆኑ ተመልክተናል። ይህ እንግዲህ ለሁሉም ሰው ክርስቲያን ለሆነም ላልሆነም የሚሰጠው ትርጉም ነው። ወደኛ ስንመጣ እንደ እግዚአብሔር ሰዎች ስለ ሰልፍ ኮንፊደንስ እንመለከት። ባለፈው እንዳየነው ሰልፍ የሚለው ነገር እኛ ላይ አይሰራም ብለናል። የእግዚአብሔራዊ ኮንፊደንስ እንተማመናለን፣ በራሳችን እንተማመናለን ስንል እኛ ክርስቲያኖች በእግዚአብሔር ላይ እግዚአብሔር በሰራው ነገር ላይ ተደግፈን የምንሆነው መሆን የምናገኘው ዕውቀት በእርሱ ላይ ተመርኩዘን የሚኖረን ዕውቀት ነው ማለት ነው። በዛ ውስጥ ምንን ያካትታል? እግዚአብሔር ናችሁ ያለንን ማንነታችንን ማወቅ የሚያስችልበት ዕውቀት ነው። በዓላማ እንደተፈጠርን ያለ ቅድመ ሁኔታ የተወደድንና ለበጎ ስራ የተጠራን መሆናችንን የምንረዳበት ዕውቀት ነው። ይህ ደግሞ በእግዚአብሔር ላይ መታመናችንን የሚሰራልን በእግዚአብሔር ቃል ላይ ሰማይና ምድርን በፈጠረው በእግዚአብሔር ቃል ላይ ተመርኩዘን የምናዳብረው ዕውቀትና ችሎታ ነው ማለት ነው። እንግዲህ እግዚአብሔራዊና እግዚአብሔራዊ ያልሆኑ የሰልፍ ኮንፊደንስ አይነቶችን በጠለቀ ሁኔታ ባለፈው ትምህርት ጊዜ አይተናል። ወደዛ ሄደን ማመዛዘን እንችላለን። እንግዲህ ባለፈው እንደተማልነው የሰልፍ ኮንፊደንስ አይነቶች ምን ምንድን ናቸው ብለናል። ጠለቅ ብለን ተመልክተናቸዋል። ዝቅተኛ የሆነ በራስ መተማመን፣ የተሻለ ወይም ደግሞ መልካም የሆነ በራስ መተማመን፣ ጊዜያዊ የሆነ መተማመን፣ ከመጠን በላይ በራስ መተማመን አይነቶችን ጠለቅ ብለን ተመልክተናል። በእንደነዚህ አይነት ሁኔታዎች ውስጥ ያሉ ስሜቶች ምን ምን እንደሚሆኑ፣ በእንዲህ አይነት ሰልፍ ኮንፊደንስ ውስጥ ያሉ ሰዎች መለያ ባህሪያቸው ምን ምን እንደሆነ ተመልክተናል። ዛሬ የምናተኩረው ኦቨር ኮንፊደንት የሆኑ ሰዎች ባህሪ። ኦቨር ኮንፊደንስ ማለት ምን ማለት ነው? ተገቢ ነው ወይ? ለክርስቲያኖችም ቢሆን ለዓለማውያኖችም ኦቨር ኮንፊደንስ የሚባለው ነገር ጠቃሚ ነው ወይ የሚለውን ነገር ላይ አተኩረን እንመለከታለን። ከመጠን በላይ በራስ መተማመን ትርጉሙን ስንመለከተው ባልተገባ ሁኔታ ወይም ደግሞ ሰዎች ስለ ራሳቸው ያላቸው የጠራ እይንታ ያልተስተካከለ ሆኖ ሲገኝ፣ ስለ ችሎታ፣ ስለ አቅም ተገቢ ያልሆነ እምነት በራስ መተማመን ላይ ያተኮረ ተገቢ ያልሆነ ሰልፍ ኮንፊደንስ ነው። በዚህ አይነት ኮንፊደንስ ውስጥ የሚገኙ ሰዎች ባህሪያቸው ምን ምንድን ያካትታል? በራሳቸው በጣም ስለሚተማመኑ፣ በእግዚአብሔር ላይ ያላቸው እምነት በጣም ዝቅተኛ ስለሚሆንም በራስ ላይ ባተኮሩ ቁጥር በእግዚአብሔር ላይ ዲፔንዳንት መሆን እየቀነሰ ስለሚመጣ በራሳቸው መተማመን ወደ ትዕቢት ያዘነበለ ማንነት ያላቸው ናቸው። ስለ ራሳቸው ያልተስተካከለ አመለካከት ስላላቸው ያላቋረጠ አስፈላጊ ያልሆነ ሪስክ ውስጥ የማይችሉትን እችላለሁ በማለት ለታይታ፣ ለጉብዝና፣ ለማሳየት ራሳቸውን ችግር ውስጥ በማያስፈልጋቸው ሁኔታዎች ውስጥ በማያስፈልጋቸው ውሳኔ ውስጥ ራሳቸውን የሚከቱና ያልሆነ ቻሌንጅ በራሳቸው ላይ የሚፈጥሩ እንደሆነ ተመልክተናል። እንደነዚህ አይነት ሰዎችን በጣም የሚንቁ ናቸው። በጊዜውም አለጊዜውም፣ በቦታውም አለቦታውም ስለ ብቃትና ስለ ችሎታቸው ቦስት የሚያደርጉ ናቸው፣ ወይም ደግሞ ለማሳየት የሚጥሩ ናቸው። በራሳቸው በጣም ስለሚተማመኑ ወይም ደግሞ የኔ ይሻላል፣ የኔ ይልቃል፣ ከማንም እበልጣለሁ፣ ከሁሉ የተሻለ ነገር አለኝ ብለው ስለሚያስቡ ሌሎችን በዝቅተኝነት ለማየት በጣም የተሰጡ ናቸው። በዛ ደስ የሚላቸው ናቸው። በአጠቃላይ እንደነዚህ አይነት ሰዎችን ስንመለከት ምን ብለናል? ስለ ራሳቸው የጠራ እይንታ፣ ትክክለኛ እይንታ የጎደላቸው፣ ይህንን ደግሞ በቃ በዚህ ላይ እንዳይሰሩ አእምሯቸው በራሳቸው ላይ ባተኮረ ማንነታቸው ላይ የተሸፈነ ስለሆነ ስለ እድገታቸው፣ ስለ መንፈሳዊ ህይወታቸውም
ስራ ለመስራት የተገደቡ ናቸው። ጠለቅ ብለን ወደኋላ እንመለከተዋለን። በእንዲህ አይነት ሁኔታ ውስጥ በኦቨር ኮንፊደንስ ቴንደንሲ ውስጥ ስናዘነብል እኛም ብንሆን ጉዳቱ ምንድን ነው? ኦቨር ኮንፊደንስ ሲባል አሁን ዝም ብሎ ቃላቱ ሲሰማ የሚያስፈልግ ነገር ይመስላል። ሎ ኮንፊደንስ ያለኝ ሰው ነኝ ተብሎ ሰው ምናልባት ኦቨር ኮንፊደንስ እንዲኖረኝ ይፈልጋለሁ ሊል ይችላል፣ ይህንን ካለማወቅ የተነሳ ማለት ነው። ነገር ግን ኦቨር ኮንፊደንስ በጣም አደገኛ ነው። ትህትና የጎደለን ማንነትን እንዲኖረን ያደርገናል። ቅድም እንዳልኩትኝ በግል እድገት ላይ፣ በመንፈሳዊ እድገት ላይ፣ በትክክለኛው መንገድ በህይወት ላይ አስፈላጊ የሆኑ ውሳኔዎችን ለመወሰን መገደብን ያደርጋል። ያልተጠበቁ ውሳኔዎች ላይ በመሆን ኢኮኖሚካሊም ቢሆን በብዙ በተለያዩ ነገሮች ላይ ውድቀት ስለሚደርስባቸው በዛ ፌለር ውስጥ የሚገኙና በዛ የሚበሳጩ ናቸው። በጣም ዲስአፖይንትድ የሚሆኑ ናቸው። ስለ ራሳቸው በጣም አጥብቀው ስለሚገልጹ ወይም ደግሞ ከሌላው በልጠው ለማሳየት በሚያደርጉት አክት ከሌሎች ጋር ያለ ግንኙነታቸው ጤናማ አይሆንም። ምክንያቱም በእንደነዚህ አይነት ሰዎች ዙሪያ ራሳችንን እንኳን ስናስገኝ መቼ በተለየሁኝ የሚል አይነት ስሜት ለሰዎች የሚሰጡ ናቸው እና በዚህ አደገኝነት ምክንያት ብዙ ጊዜም ለጊዜው ራሳቸውን ያንጸባርቁ እንጂ ዲፕ ኢንሳይድ በቃ ሎንሊነስ የሚሰማቸው ናቸው። ውስጣዊ አስተሳሰባቸው ዲሲሽን ሜኪንግ ውሳኔ ለመወሰን በጣም ደካማ የሆነ ውሳኔ ነው የሚወስን። ባላስፈላጊ ቦታ በማያስፈልጋቸው ነገር ላይ ውሳኔ ስለሚወስዱ፣ በልጦ ለመታየት ስለሚፈልጉ፣ ስለሚታገሉ ይህንንም ላርግ ይህንንም ልጨብጠው በማለት በጣም ሪስክ ውስጥ የሚገቡ ነው። ስለ ራሳቸው እንደነዚህ አይነት ሰዎች ሌላው አስከፊው ደረጃ ሪል ማንነታቸውን ያጣሉ። ሪል ማንነታቸውን ያጡ ሰዎች ናቸው። ራስን አለመሆንን የመሰለ ደግሞ በጣም አስከፊ ነገር የለም እና ይሄ ኦቨር ኮንፊደንስ የሚለው ነገር ብዙ ጥንቃቄ የምናደርግበት እኛም ወደዛ እንዳናዘንብል የሚያስፈልግበት አስከፊ ነገር ነው ማለት ነው። እሺ እንግዲህ ይህንን ካልን ዘንዳ በእንዲህ አይነት ደረጃ ቴንደንሲ ሲኖር ማለት እኛም ከዚህ ኢሚዩን ነን ለማለት ያስቸግራል። አንዳንድ ጊዜ እንዴት አድርገን ነው እንደዚህ ወደ ኦቨር ኮንፊደንስ ዝንባሌ ሲደርስብን ራሳችንን ፕሮቴክት የምናደርገው? ይህንን አሁን ዝም ብለን ኦቨር ኮንፊደንስ ስንል እግዚአብሔራዊ የሆነን እኛ እግዚአብሔራዊ ኮንፊደንስ አለን የምንል ሰዎች ይሄ አያጠቃንም ወይ ብለን ስንጠይቅ እንጠቃለን። አንዳንድ ጊዜ ሐሳቤ ካልተሰማ የማለት ቴንደንሲ ሊኖርብን ይችላል። አንዳንዴ እኔ ያልኩት ሐሳብ ብቻ ጥሩ ስለሆነ ይሄ በምንም ደረጃ ላይ ተግባራዊ መሆን ይችላል ብለን በራሳችን ሐሳብ ላይ ብቻ የተያዘን የሌሎችን ሐሳብ የማናስተናግድ ማንነት የዚህ አይነት ቴንደንሲ ሊኖረን ይችላል። በተለይ በህብረት በምናገለግልበት ጊዜ፣ በስራም ቦታ ቢሆን፣ በቤተሰቦቻችንም ላይ ቢሆን እኔ ያልኩት ካልሆነ የሚል አይነት አመለካከት ወደዚህ የሚያዘነብል ነው። ኦቨር ኮንፊደንስ የሚለው ነገር ውስጥ የሚከተል ነው። ስለዚህ እንደ እግዚአብሔር ሰዎችም ሆነን ራሳችንን ስንመለከት መጠንቀቅ ያስፈልገናል። ሁል ጊዜ በድርጊቶቻችን በአስተሳሰቦቻችን ላይ ቼክ ማድረግ አለብን። ምን እያደረኩ ነው? ኢዝ ኢት ኦቨር ኮንፊደንስ? አሁን በዚህ ላይ በመወስነው ውሳኔ ላይ ኦቨር ኮንፊደንስ እየተሰማኝ ነው የማደርገው ወይስ በጥንቃቄ ነው የማደርገው እያለን ራሳችንን ቼክ ማድረግ አለብን እና በአጠቃላይ እዚህ ላይ እኛ ኢሚዩን አይደለንም። እንደ እግዚአብሔር ሰዎች በጥንቃቄ እንኖራለን፣ እንዲናረጋለን። ኦፍኮርስ ድካም አለ፣ ብርታት አለ። ረዳት የሆነው መንፈስ ቅዱስ ግን ስላለን ራሳችንን ወደዚህ ወዳልተገባ ኦቨር ኮንፊደንስ ወይም ደግሞ እግዚአብሔራዊ ወደሆነ ማንነት ሰልፍ ኮንፊደንስ ውስጥ የሚወስዱንን ነገሮች ሁል ጊዜ በጥንቃቄ ማየትና መከታተል አለብን። ምንድን ነው የሚረዳን እንደዚህ አይነት ይህንን ኦቨር ኮንፊደንስ ከሚለው አይነት ተገቢ ያልሆነ እግዚአብሔራዊ ያልሆነ
ኮንፊደንስ የሚጠብቁን ነገሮች ምንድናቸው ብዬ ሳስብ ዋነኛ ነገር አድርጌ ያሰብኩትኝ በመጽሐፍ ቅዱስ ላይ የተጻፈልን የመንፈስ ፍሬዎች የሚባል ነገር አለ። እሱን በዲቴል በእውነት እኔ ይሄንንም ሳጠና ከዚህ በፊትም በአንድ ባይብል ስተዲ ላይ ጥልቅ አድርገን ስናጠናው ነበር። እያንዳንዱን ሐሳብ በጣም ራሳችንን በቃ በሰልፍ ኮንፊደንስ ውስጥ በተገቢ የሆነ ሰልፍ ኮንፊደንስ ውስጥ ራሳችንን ገርተን ራሳችንን በዴይሊ ላይፋችን ላይ ከሰዎች ጋር ባለን ግንኙነት ለራሳችንም በውስጣችን ሊኖረው የሚገባውን መልካም ባህሪ ለመገንባት እነዚህን ነገሮች ፕራክቲስ ማድረግ በጣም ያስፈልጋል። ስለዚህ የመንፈስ ፍሬዎችን በአስተሳሰባችንም በድርጊቶቻችንም ላይ ፕራክቲስ ማድረግ ዋነኛ ከኦቨር ኮንፊደንስ የምንጠበቅበት የምንሸሸግበት ዋነኛ ነገር ነው ብዬ እላለሁኝ። እስኪ ባጭሩ እንመልከታቸው። እዚያ ውስጥ ደግሞ ሰልፍ ኮንትሮል ይላል። ራስን መግዛት የሚለውን ሐሳብ ምን ያህል ብዙ ጊዜ እንደምናስበው አላውቅም። ነገር ግን ምን ማለት ነው? ራስን መግዛት ይላል። ይሄ ማለት ምን ማለት ነው? በራሳችን ላይ፣ በአስተሳሰባችን ላይ፣ በአነጋገራችን ላይ፣ በድርጊቶቻችን ላይ በራሳችን ላይ መልካም ተጽዕኖ ፈጣሪዎች መሆን መቻል ማለት ነው። አንዳንድ ጊዜ አስተሳሰቦቻችን ላይ በኋላ ማማዬ በሰፊው ትሰጠናለች። በአስተሳሰቦቻችን በቃላቶቻችን ልንለው የሚገባንን ቃላት አንዳንድ ጊዜ ወደ ውስጥ ስትውጡት አታገኙትም? በአስተሳሰባችን ላይ ይህ አስተሳሰብ እንዴት መጣው በኢየሱስ ስም አንልም? አንዳንድ ጊዜ ያንን የመሰለውን ራስን ኮንትሮል ማድረግ ራስን መክታት መቻል ማለት ነው። ስለዚህ አንዳንድ ጊዜ ሳናስበው አንዳንድ ቃላቶች ይወረወሩና የጎዳውን ሰው ብቻ ሳይሆን ከውጭ ያለውን ሰው ብቻ ሳይሆን ራሳችንንም እንዴት አይነት ቃላት ተጠቀምኩ የሚያሰኝ ነገር በውስጣችን ይገባል። ስለዚህ ይሄ ራስን መግዛት የሚባለው ነገር በቃ ራስን ኮንትሮል ማድረግ ማለት ነው። ራስን ለራስ ቁልፍ ማበጀት ማለት ነው። ለምንናገረው ቃላቶች፣ ለምናስበው ሐሳብ፣ ኢምፑልሲቭ ለሆኑ አንዳንድ ኮንትሮል ላላደረግናቸው ነገሮች ራሳችንን ቻሌንጅ ማድረግ አስፈላጊ ነው። ፌስፉልነስ ይለዋል። ታማኝነት፣ ለተሰጠን ኃላፊነት ለራሳችንም ሆነ ለሌሎች የምንገባውን ቃል ታማኞች መሆን፣ የማንችለውን ነገር ቃል አለመግባት። ይህንን አደርጋለሁ ብለን ሳናደርግ ቀርተን ሰላማችንን የሚነሳው ነገርን አብልጠን እንደነዛ አይነት ነገሮችን መቆጠብ ያስፈልገናል። የይሉንታ ነገር ብዙ ጊዜ ፌዝፉል እንዳንሆን ያደርገናል። በተለይ በእኛ ከልቸር ላይ እምቢ ማለትን ሰዎች ማሳዘን መስሎ ይታየናል። እሺ ካልን በኋላ የምንታገለውን ትግል አንዳንድ ጊዜ በቃ ሰዓታችንንም ነገሮችንም እየተነጫነጭን እናደርጋለን ማለት ነው። ስለዚህ አንዳንድ ጊዜ ኖ ማለት ፌዝፉልነስ ነው። በቃ ኖ ማለት የማንችለውን ነገር ኖ ማለት ታማኝነት ነው። እሺ ብሎ ሰላም በሌለበት ነገር ከማድረግ ማለት ነው። ጀንትልነስ ይለዋል። ሌላውን ምን ብዬ እንደምትረጉመው አላውቅም፣ ግን በቃላቶችም ሆነ በድርጊቶቻችን ስለሌሎች ጥንቃቄ ማድረግ ማለት ነው። ይሄ ነው በቃ የዋህነት። የዋህነት ሲባል አንዳንድ ጊዜ እንደ ኔጌቲቭ አይነት አመለካከት እናየዋለን። እንደ እግዚአብሔር ቃልና ለእኛ እንደሚጠቅመን ቃል አድርገን እንደ እግዚአብሔር ቃል ስንወስደው ግን የዋህ መሆን ደካማ መሆን አይደለም። ስለዚህ በድርጊቶቻችን ስለሌሎች ጥንቃቄ ማድረግ ኢንተንሽናሊ አንዳንድ ጊዜ የምንሰጠው እንደዚህ አይነት ፌስፉልነስ በምናደርገው የዋህነት ሰዎች ምናልባት ምናምን ብለው እንደው ትንሽ ኔጌቲቭ ነገር ሊያዩ ይችላሉ። እኛ ግን ኢንተንሽናሊ የምናደርገው ከሆነ ይህ ባህሪያችንን በጣም ወደ እግዚአብሔር የሚያስጠጋልን ነው። በቁጦቻችን ላይ ለምሳሌ አንዳንድ በሚያናድዱ ነገሮች ላይ በቁጣችሁ ፀሐይ አይግባ፣ ተቆጡ ተብለናል አይደለም? የተፈቀደልን ነገር ነው። ነገር ግን በቁጣችሁ ፀሐይ አይግባ፣ እስከ መጨረሻው ተቆጥተን እንዳንቀር የሚያስችል ማንነት እንዲኖረን ፍቅርን ፕራክቲስ ለማድረግ መቼም ሁላችንም የምንፈልገው ነገር ነው። ነገር ግን
ፍቅርን እንደ መንፈስ ፍሬ አድርገን ባህሪያችን አድርገን መልካም የሆነ እግዚአብሔራዊ ኮንፊደንስ እንዲሰጠን እንዲሆንልን ማድረግ የምንችለው አንድ ነገር ስናስብ ነው ብዬ አስባለሁኝ። እስከ ሞት ድረስ በተከፈለ ዋጋ የተወደድን ስለሆነ ማፍቀር ግዴታችን ነው። የተከፈለልንን ዋጋ ስናስብ ማፍቀር ግዴታችን ነው፣ ኦፕሽናል አይደለም። በዛ ላይ ደግሞ ያፈቀሩንን የወደዱንን ብቻ ሳይሆን የበደሉንን መውደድ ግዴታችን ነው። ይቻላል ይሄ? አዎ ይቻላል። በምን? በእግዚአብሔር መንፈስ ይቻላል። ግን የተጠራንበት የተወደድንበት እስከ ሞት ድረስ የተከፈለልን ዋጋ እስከዛ ድረስ የሚያስኬደን መሆን አለበት። ሌላው ሰላም። ግጭቶችና አለመግባባቶች በሚነሱበት ጊዜ የሰላም ፈጣሪዎች ለመሆን ራስን መስጠትን ይጠይቃል። የሰላም ፈጣሪዎች አንዳንድ ጊዜ በአንዳንድ ሁኔታዎች በቤተሰብ ሊሆን ይችላል፣ በስራ ቦታ ሊሆን ይችላል፣ በአገልግሎት በቤተክርስቲያኖቻችን ሊሆን ይችላል። ሁል ጊዜ ችግር አለ፣ ሁል ጊዜ አለመግባባት አለ፣ ሁል ጊዜ እንዲህ አይነት ነገር አለ። በዛ መሃል ይህንን የመሰለ የሰላም ፍሬን ማፍራት የምንፈልግና በውስጣችን ይህንን ካራክተር ዲቨሎፕ ማድረግ የምንፈልግ ከሆነ ራሳችንን አንዳንድ ጊዜ የራሳችንን እውነት እንኳን ትተን ሰላምን ለመፍጠር ራሳችንን መስጠት ይጠይቅብናል። ያንን ባደረግን ጊዜ አንደኛ ሌሎችን እርግብ እናደርጋለን። ሊከፋ ካለ መጋጨት፣ ሊከፋ ካለ ሰላም ከሌለበት ውይይት መላሾች እንሆናለን። በዛ ላይ ደግሞ ራሳችንንም ያንን ውጤት ስናይ ሰላማችን እየጨመረ ይሄዳል ማለት ነው። ፔሸንት ብዬ ጨርሳለሁኝ። ትዕግስት መቼም ስንመለከተው ሁላችንንም ቻሌንጅ የሚያደርግ ነው። በጣም ቻሌንጅ የምንሆንበት ነገር ነው። ነገር ግን ትዕግስትን መለማመድ ከፈለግን ማድረግ የሚገባን ነገር ምንድን ነው? ያንዳንዶችን ስህተት ስናይ ያንን ስህተታቸውን ሽፍን አድርገን እንዳልገባን ሆነን እነዛን ሰዎች አፕሮች ማድረግ፣ በትዕግስት መያዝ፣ በተቻለ መጠን ሰዎችን አፕሮች አድርጎ በጥበብ በማስተዋል እነዛ ሰዎች ከእንደነዛ አይነት ስህተቶች ከእንደነዛ አይነት ድካሞች እንዲለዩ ለማድረግ ራሳችንን ሰጠን በትዕግስት ይዘናቸው እነዛን ሰዎች ገንዘብ ማድረግ ማለት ነው። እና እነዚህን ነገሮች በዕለት ኑሮአችን በእውነት በእግዚአብሔር እርዳታ ፕራክቲስ የምናደርግ ከሆነ ጽፈናቸው እስኪ ዛሬ የትኛውን መንፈሳዊ ፍሬ ፕራክቲስ አደረግኩኝ እያለን የምንሄድ ከሆነ እውነቴን ነው የምላችሁ የሰላማችን ብዛት፣ ያስተሳሰባችን፣ የአእምሮአችን ንጹህ የሆነ አመለካከት፣ ያስተሳሰብ ቅያሬ ይህ ነው ሊባል አይችልም። እኔ ይህንን ማድረግ እየሞከርኩ ነው ያለሁት። አንዳንድ ጊዜ አበባ ጉድሽ ፈላ የምልበት ራሴን ፌል አድርጌ የማገኝበት አንዳንድ ጊዜያቶች አሉ። ግን አዌርነሱ አለኝ። ኦኬ ኔክስት ታይም አይ ዊል ዱ ዳት ቤተር የሚል ነገር አለኝ። እና ዛሬም የምሰጣችሁ ነገሮች እነዚህን የመንፈስ ፍሬዎች ራሴን እንዴት ነው የምገዛው? ለሌሎች ሰላም ፈጣሪ መሆን እንዴት ነው? በተሰጠኝ ኃላፊነት በስራ ቦታ፣ በቤተሰባችን፣ እንደ ሚስት፣ እንደ እናት፣ ለልጆቻችን፣ በአገልግሎታችን ታማኞች ለመሆን ምን ያህል እንሰጣለን? ምን ያህል መሰጠት ይገባኛል? ኦኬ ይሄን እችላለሁ፣ ይሄን አልችልም። እችላለሁ ብዬ ባሰብኩት ነገር ላይ ግን ታማኝነትን ዲቨሎፕ ማድረግ ማለት ነው። እና እነዚህን ነገሮች ፕራክቲስ ባደረግን ቁጥር ወደንም ጠላንም ለኦቨር ኮንፊደንስ አለመሰጠት እየሸሸን እንሄዳለን ማለት ነው። እና በአንጻሩ በውስጣችን እግዚአብሔራዊ የሆነ ኮንፊደንስ ለሌሎች በረከት የምንሆንበት፣ ለራሳችን ሰላምን የምንፈጥርበት፣ ደስተኞች የምንሆንበት፣ እግዚአብሔርን የምናመሰግንበት አይነት እግዚአብሔር እንደሚጠብቀን አይነት ሰዎች ሆነን መገኘት እንችላለን። ከምን የተነሳ ይሄ ሁሉ የምንለው ነገር ቀላል ነው? በፍጹም አይደለም። ነገር ግን እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሊሆን እሰጣችኋለሁ የተባለ እግዚአብሔር መንፈስ ስላለ፣ የእግዚአብሔር ቃል ማንዋላችን ስላለ ይቻላል፣ ይቻላል፣ ይቻላል። ኖ ኤክስኪውዝ አይደለም። ምናልባት እንደ ሌሎቹ በሰልፍ ኮንፊደንስ ይችላለሁ በማለት ከሆነ ሁል ጊዜ ፌል የምናደርግባቸው ካራክተሮች ናቸው እነዚህ ሁሉ። ነገር ግን እኛ
ረዳት ስላለን ሁሉም በሚያስችለኝ በክርስቶስ ሁሉን እችላለሁ። ራሴን መቆጣጠር እችላለሁ። ፌስፉል መሆን እችላለሁ። ጀንትል መሆን እችላለሁ። ሌሎችንም እንደዛ እያልን ራሳችን ላይ ያወጅን መሆን እንችላለን። የተጠራንበትም ጥሪ ነው ማለት ነው። እንግዲህ በአጠቃላይ ሰመሪ አድርጌ የማስቀምጠው ይሄን ምንድነው? ሰልፍ ኖሌጅ ራስን ማወቅ ወደ እግዚአብሔራዊ ኮንፊደንስ የሚመራን ነው። ወደዛ መንገድ ደግሞ ስንሄድ አሁን የገለጽኳቸውን ፍሩት ኦፍ ዘ ስፒሪት ወሳኞች ናቸው። ራሳችንን በማወቅ እግዚአብሔራዊ የሆነ ኮንፊደንስ ለማግኘት መንገዶቻችን ፍሩት ኦፍ ዘ ስፒሪት ናቸው። ስለዚህ ራስን በማወቅ የሚገኝ በራስ መተማመን በውስጥ ሰውነታችን በእግዚአብሔር ፊት ተውበን ለመገኘት የምንሰራበት ጉዞ ግቡ ደግሞ ምንድነው? ክርስቶስን ወደ መምሰል መድረስ ማለት ነው። ስለዚህ ጉዞ ላይ ነው ያለነው። በጉዞ ላይ እየሄድን ደግሞ አጋዥ ረዳት ያለን ሰዎች ስለሆነን እግዚአብሔርን ወደ መምሰል ደረጃ እንደታዘዝነው እንደ እግዚአብሔር ቃል መድረስ የሚገባን ደረጃ ላይ መድረስ ኃላፊነት ያለብን ሰዎች ነን። እግዚአብሔርም ይሄንን ይጠብቅብናል። ጨርሻለሁ። እሺ፣ ከሚቀጥሉት ጥቂት ስላይዶች ላይ ያለፈው ጊዜ ስንነጋገር ደግሞ ከሰልፍ ኮንፊደንስ በኋላ የተማርነው ትምህርት how to transform negative thoughts into positive belief የሚል ወይም ደግሞ አሉታዊ ነገሮችን ወደ አዎንታዊ ነገሮች እንዴት እናመጣለን ከሚል ቅድም አብሽክ እንደጠቀሰችው ሰፋ ያለ ትምህርት ተምረናል። የቪዲዮዎቹን ሊንክ በኋላ ቻቱ ላይ አደርግላችኋለሁ። እነሱን ሰፋ ያሉ ትምህርቶች ስለሆኑ እዛ ጋር ሄዳችሁ ማየት ትችላላችሁ። ዛሬ ልናደርግ ያሰብነው ምንድነው? እነዚህ ሁለቱ ሀሳቦች ሲገናኙ ክርስቲያናዊ የሆነ ሰልፍ ኮንፊደንስ ክርስቲያናዊ የሆነ ሰልፍ ኮንፊደንስ እነዚህን ኔጌቲቭ ቶትስ ወደ ፖዚቲቭ ቶትስ ከማምጣት ጋር ያለውን ግንኙነት አይተን ከሀሳብ ጋር ሀሳብ ምንድነው? እነዚህ ኔጌቲቭ ቶትስ ከየት ይመጣሉ? እንዴት አድርገን ነው ወደ ፖዚቲቭ የሆነው ነገር ምን ለውጠው? የእግዚአብሔር ቃል ምን ይላል? የሚል ነገር በደንብ ስለተማረን እነሱን አሁን ጀስት ሪፍሬሽ ለማድረግ ያህል ብቻ ነው የምንነጋገረው እና ከዛ ላይ ተነስተን ሀሳቦቹን ካስያዝናችሁ በኋላ ወደ ውይይታችን እንገባለን። እነዚህ ኔጌቲቭ የሆኑትን ነገሮች እንዴት አድርገን ወደ ፖዚቲቭ እናምጣ የሚለው ነገር ስንነጋገር ባጭሩ ነው ዛሬ የምንመለከተው እና ኮመን ኔጌቲቭ ቶትስ ቨርሰስ የመጽሐፍ ቅዱስ ደግሞ እውነታዎች የተለመዱ እነኚህ አሉታዊ ይሁን አሉታዊ ብቻ አማርኛው ብዙ ማስረዳት ባልችልም እነዚህ ኔጌቲቭ ቶትስ ከመጽሐፍ ቅዱስ እውነታዎችና ካሉን መረዳቶች ስንመለከታቸው በጣም ብዙ ሰፊ ትምህርት ተምረንበታል። አይ ኢንካሬጅ ዩ ቪዲዮን ሄዳችሁ እዩት። ምሳሌ ለመስጠት ያህል ግን እነዚህ አንደኛው ኔጌቲቭ ቶትስ ብለን ለግምት መውሰድ የምንችለው አምናት ኢናፍ በቂ አይደለም፣ አልበቃም፣ አልችልም፣ ደካማ ነኝ፣ ራሳችን ላይ የምናውጃቸው ኔጌቲቭ የሆኑ ነገሮች ራሳችንን ከምናይበት እይታ ማለት ነው። እንደዚህ ከእግዚአብሔር ናችሁ ከሚለን ውጭና የእግዚአብሔርን ቃል ግን ስንመለከት ግሩምና ድንቆኝ የተፈጠረ ያለውና አመሰግናለሁ፣ ስራ ድንቅ ነው፣ ነፍሴም እጅግ ታውቀዋለች ይላል። እንግዲህ ሀሳብ ወደ ላይ ያሉትን ትንንሽ ሀሳቦች ከነክት ለማድረግ ያህል ስለምንነጋገር ነው ብዙም አልገባበት። ኔጌቲቭ ቶትስ ምን ይመስላል እንደ ክርስቲያን ለማለት ፈልጌ ነው። አይ ኦልዌይስ ፌል ሀሳብ ነው። ገና ሳንገባበት አይሆንልኝ፣ ቢበላሽስ፣ ሰክሰስፉል ባልሆንስ፣ ባላቅበትስ፣ ሰው ባይቀበለውስ፣ ሰው ባይሰማኝስ፣ በጣም የምንደረደራቸው ኔጌቲቭ የሆኑ ነገሮች አሉ ሳንገባባቸው ገና የሚይዙን ማለት ነው። ሁልጊዜ ተሸናፊ ነኝ፣ የተሸናፊነት ስሜቶች ግን የእግዚአብሔርን ቃል ስንመለከት ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። አሁን ይሄ እህታችን አባ ስታስተምር ስለ ኮንፊደንስ ስንነጋገር ነበር አይደል? ይሄ ኦቨር ኮንፊደንስ አይደለም፣ እችላለሁ ሳይሆን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ባይነቴ ሶርሱ የትኛው ነው? እግዚአብሔር ነው። እግዚአብሔር ሁሉን ይችላል። አሁን ይችላል። እሱ ሁሉን ስለሚችል እሱ ደግሞ የመቻሉ ሶርስ ከሆነ በሱ እችላለሁ። that's not considered over confidence. It's actually እነዚህ ነገሮች ኔጌቲቭ የሆኑትን ወደፊት እንዳንሄድ ለተፈጠርንነት ለተባልንለት ነገር መሆን የሚገባንን መሆን እንዳንችል በውስጣችን ተቀርጸው የተቀመጡትን በሐሳባችን የሚመላለሱትን ከሰዎች የሰማነውን ሁኔታዎች ያሉንን እንዲሁም ደግሞ ራሳችን ልባችን እንኳን የሚያፈልቀው ኔጌቲቭ ቶትስ የእግዚአብሔር ቃል ምን ይላል ብለን ቆም ብለን ስናስብና እነሱ ነገሮች ወደ ፖዚቲቭ ወይም ደግሞ እውነት ወደ ሆነው ነገር ስናመጣቸው ማለት ነው።
no one values me አንድ ምሳሌ የተነጋገርንበት ለምሳሌ ኔጌቲቭ ቶትስ ብለን የምናስበው ማንም ከምንም አይቆጥረኝም nobody cares ማንም ግድ የለው እንደዚህ አይነት ሐሳቦች ሲመጡ የእግዚአብሔር ቃል ግን ምን ይላል እውነቱ እንግዲህ እንደ እግዚአብሔር ምርጦች አያችሁት እዚህኛው ላይ ቆላስይስ 3:12 ላይ ያለው እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምህረትን ርህራሄን ቸርነትን ትህትናን የዋህነትን ትዕግስትን ልበሱ አያችሁ የመንፈስ ፍሬ እዚህ ጋር ሲቆራኝ እንደገና ግን ለናተኩርበት የሚገባው ቃል እዚህ ጋር ምን ይላል እንደ እግዚአብሔር ምርጦች እኛ ግን ምን እንላለን nobody cares ማንም ከምንም አይቆጥረኝም አልታይም ለምን ተፈጠርኩ አሁን የኔ መፈጠር እስከምን ድረስ ነው የሚል እንኳን ነገር ቢኖረን የእግዚአብሔር ቃል ግን ምን ይላል የእግዚአብሔር ምርጦች ሁለተኛ ሌላ ቃል ስንመለከት ውድጃችኋለሁ ይላል እግዚአብሔር እናንተ ግን በምን ወደድህን ብላችኋል አያችሁት ፖዚቲቭ እና ኔጌቲቭ እዚህ ጋር ሲገለጥ ታውታላችሁ የእግዚአብሔር ቃል ምን ይላል ውድጃችኋለሁ ይላል እግዚአብሔር እናንተ ግን ይለና በምን ወደድከን አያችሁት ብላችኋል እውነታው ያ ነውና ይሄ እንደዚህ አይነት የኔጌቲቭ ነገሮች ብዙ ስለተነጋገርንበት ነው ማንቆየው እዚህ ጋር እንደዚህ አይነት ኔጌቲቭ የሆኑ ሐሳቦች በውስጣችን ሲነሱ ወደ እውነታው እንዴት እንቀይረው ነበር ዲስከሽናችን እንግዲህ እነዚህ ነገሮች ወደ ውይይት እንዲወስዱ ነው የምንነጋገርበትና ከነዚህ ሐሳቦች ውስጥ ለምሳሌ ከጠቀስንባቸው ውስጥ የትኛው ሐሳብ አስበው ያቃሉ ወይንም በእናንተ ውስጥ ዛሬ በመታዳምጡን በእናንተ ውስጥ ዘውትርም እንዴት ነው ትንሽ አዘውትሮ የሚመጣ ራሳችንን አሁን ስናስበው በእኔ ውስጥ ያለ ኔጌቲቭ ቶትስ ምንድነው ብዬ ሳስብ በውስጣችን የሚመጣ ኔጌቲቭ ቶትስ ምን አለ 10 ሰከንድ ሰጣችኋለሁ ትናንት ይህን ጊዜ ትናንት ይህን ሰዓት ትናንት ባለማወቅ ትናንት በጥፋት ትናንት በዚህ ጊዜ ትናንት በዚህ ሰዓት ትናንት በጨለማ ትናንት በክፋት ነበረ ሕይወቴ ከብርሃኑ ማዶ ጌታ እስኪታደገኝ ሊያስመልጠኝ ወዶ እሺ ትናንት ባለማወቅ ትናንት ባለማሰብ what are the negative thoughts እኛ ውስጥ ያሉ ከሰው ምን ሰማው ሰው የሚያቀብለን ራሳችን የምንለው ሁኔታዎች የሚሉን ያሉት ደግሞ ነገሮቻችን የሚነግሩንና the role of positive thoughts cultivating positive beliefs መልካምን ነገር እውነት የሆነውን ነገር በውስጣችን ስናዳብር በእኛ ውስጥ ደግሞ ሊያፈራ የሚችለው ፍሬ ምን ይመስላል የሚለውን እንመለከታለን ፖዚቲቭ የሆነውን ነገር ሞር ስናዳብረው እንዴት አድርገው ነው እኛ ውስጥ ቀድም የተባሉትን ምናልባት ባላንስ የሚያደርጉልንን የመንፈስ ፍሬዎች ብለን ያየናቸውን ያንን ባላንስ የምናገኘው ጠቀሜታው ምንድነው ያንን ፖዚቲቭ የሆነውን ነገር ደግሞ ስናሳድገው ሐሳባችን ላይ እይታዎቻችን ላይ እንዴት አድርገው ምን አይነት ፖዚቲቭ ለውጥ ሊያመጡ ይችላሉ የሚለውን ነገር ስንመለከት ከውስጥ የሚነሳውን መጀመሪያ ውጊያ መረዳት ያስፈልጋል ያለፈው ጊዜ ስንማር እነዚህ ኔጌቲቭ ቶትስ ከውስጥ ይነሳሉ ደግሞ ከውጭ ይመጣሉ ከዙሪያችን ይመጣሉ ኦፍ ኮርስ ደግሞ ጠላትም ያቀብለናል ብለን ተነጋግረናል ስለዚህ ከውስጥ የሚነሳው መጀመሪያ ከውስጣችን እነዚህ ነገሮች ብድግ ሲሉ መረዳት አስፈላጊ እንደሆነ ማየት አለብን ምክንያቱም negative thoughts often shape how we see ourselves ከሌሎች ጋር ያለንን ግንኙነት እንደዚሁም ከእግዚአብሔር ጋር ያለንን ግንኙነት ሼፕ ያደርጋሉ እነዚህ negative thoughts አሉታዊ አስተሳሰቦች ራሳችንን ከሌሎች ጋር ያለንን እና ለሌሎች ደግሞ ከሌሎች ጭምር ካሉን ህብረቶች ጋር እግዚአብሔር ደግሞ እኛን በእኛ ላይ ያለውን ዓላማ የምናይበትን እይታ ይቀርጻሉ ቀደም እንዳልኩት nobody cares ብለን ካለን ወዴት እንሄዳለን ቀስ ብለን እግዚአብሔር ለምን ተወኝ እግዚአብሔር አይወደኝም እግዚአብሔር ትቶኛል አይሰማኝም እኔ እንዲህ ስለሆንኩ ነው እኔ እንደዛ ስለሆንኩ ነው በደለኛና ኃጢአተኛ ስለሆንኩ ነው እያልን ከውስጣችን ከመሙላቱ የተነሳ ባህሪዎቻችንን ከእግዚአብሔር ጋር ያለንን ሪሌሽንሺፕ ከሰዎች ጋር ያለንን ሪሌሽንሺፕ እንደዚሁም ራሳችንን የምናይበትን እይታ ደግሞ የመቅረጽ ጉልበትና አቅም አለው ውስጥ ያለውን ነገር መረዳት ከውስጥ የሚነሳውን ሰልፍ
በድግ ሲል መዋጋውን ማወቅ በጣም በጣም አስፈላጊ እንደሆነ ተመልክተናል። ያም ደግሞ የእግዚአብሔር ቃል እንደሆነ ነው ያየነው። እነዚህ ኔጋቲቭ ቶትስ ከየት ይመጣሉ ብለን ስናስበት ትንሹ የተነጋገር ነው ፊር ኦፍ ፌሊየር። ቅድም አበባ ስትናገረው ነው። በወድቅስ፣ ባይሳካልኝስ፣ ባይሆንልኝስ፣ ሰዎች እንደዚህ ይሉኛል። እኔም ራሴ የውድቀትን ስሜት እንዲኖረኝ አልፈልግም። ሰክሰስፉል ሳልሆን ስቀር የሚሰማኝን ስሜት ኤክስፒሪየንስ ላደርገው አልፈልግም። እንደ ሰክሰስፉል እንዳልሆነ ወይም ደግሞ እንደ ደካማ ሰው፣ እንደወደቀ ሰው፣ እንዳልተሳካለት ሰው ራሴን ማየት አልፈልግም። ሰውም እንደዛ ማየት አልፈልግም። ስለዚህ ፊር ኦፍ ፌሊየር ራሱ ሰዎች በቃ አይሆንልኝም ብለው እጃቸውን ሳያስገቡ ይቀራሉ። ሳቦታጅ የሚባል ነገር አለ። ባይ ዘ ዌይ እንደዚህ ፊር ኦፍ ፌሊየር ያላቸው ሰዎች ወይም ደግሞ ፊር ኦፍ ፌሊየር ሰክሰስፉል አለመሆንን አለመሳካትን የሚፈሩ ሰዎች ጨርሶ አንድ ነገር አይጀምሩም። እንደውም ምን ያደርጋሉ? ሳቦታጅ ያደርጋሉ። በጣም ብዙ ዓመት በመስሪያ ቤት ያየሁት ነገር ነው። የሆነ ደህና ቦታ ላይ ልታደርሷቸው ስትሉ ሰዎች ገና ለገና ወድቃለሁ በሚል ነገር የሚሰራው ነገር አይሰሩትም። ወረቀት፣ ዶኪመንት ምናምን ደባብቀው እንኳን ከስራ እንዲባረሩ የሞከሩ ሰዎች ብዙ ጊዜ ገጥመውኛል። ብዙዎችን አነጋግሬያለሁ እና እነሱን ኮች እናደርግ ነበር። ይሄ ለምንድን ነው? አይ እዛ ጋር ስደርስ በወድቅስ፣ ወደቅኩ ብዬ ከምል፣ ሳይሳካልኝ ቀረ ብዬ ከምል፣ ሰዎችም ሰክሰስፉል እንዳልሆነ እንደ ፌሊየር ከሚያዩኝ ባላደርገውስ? ፓስት ትራውማስ ያለፍንባቸው ያሳለፍናቸው ህይወቶች፣ በህይወታችን ያለፉ ኔጌቲቭ ነገሮች በዙሪያችን ላሉ ነገሮች፣ ሊመጡ ላሉ ኤክስፒሪየንሶች፣ ተመሳሳይ ለሚመስሉ ነገሮችም እንደዚሁ ኔጌቲቭ የሆነ ነገር በውስጣችን ይፈጥራሉ። የቀደሙ ጉዳቶቻችን በቃ ያለፍንባቸው ከሰዎች ጋር ግንኙነት ቢሆን ከእግዚአብሔር ጋራ በቃ በአንዳንድ ነገር ያሳለፍነው ከእግዚአብሔር ጋራ የሚሆን የራሳችን ኢንተርፕሪቴሽን የሚሆን የቀደሙ ነገሮቻችን ኢንክሉዲንግ አስተዳደጋችን ስናድግ የገጠሙን ነገሮች፣ ያደግንባቸው አስተዳደጎች፣ ኤንቫይሮንመንቶቻችን፣ በልጅነት የያዝናቸው የሰማናቸው ነገሮች እንደዚህ ከውስጣችን የሚፈልቁ ነገሮችን አስይዘው ያስቆዩናል። ለምሳሌ እማትረባ የማይረባ ተብሎ ያደገ ሰው አረባም ሲል ይኖራል። በአፉ ባይናገረው በጭንቅላቱ አይ እንደዚህ ብሎ ሰው እንኳን አንድ የሆነ ኦፖርቹኒቲ ቢመጣና ወደ ማደግ ወደ መስፋት ቢገፋ አይሆንልኝም። ለምን? የማትረቢ ሲባል አድጓል። አሁን ምን ልሁን ብላ ነው? አሁን ምን ላምጣ ብለሽ ነው? አንቺም ብሎ ተማሪ፣ አንቺም ብሎ እንደዛ አድራጊ የሰማናቸው ስናድግ የተባልናቸው ነገሮች። ለዚህ ነው ባህላዊ ልምምድ ብዬ እዚህ ጋር ያስቀመጥኩት። በባህላችን ደግሞ የሰማነው ነገር አለ። ኧረ እንደዚህ አይደረግም፣ ኧረ እንደዚህ አይባልም፣ ይሄማ አይናውጣነት ነው። ቅድም አብሽክን ስትናገረው በደንብ ስላስረዳችሁ አልገባበትም። ግን ኦቨር ኮንፊደንስ፣ ባላንስ፣ የሰማናቸው ነገሮች በእውነት የተፈጠርንበትን ነገር እንዳንሆን ያደርጉናል። እግዚአብሔር ያለንን ነገር እንዳንሆን ያደርጉናል። በውስጣችን የተቀመጡትን ፖቴንሻሎች እንዳንኖራቸው ያደርጉናል። እነሱን ፖቴንሻሎች እንድናዳፍናቸው ያደርጋሉ። እንደዚሁም ደግሞ በርከት ያሉ የተለያዩ ገጠመኞቻችን እኛ ራሳችን አሁን እዚህ ጋር ማልገልጻቸው የተለያዩ ሪዝኖች አሉ ዋይ ከውስጥ እንደዚህ አይነት ሰልፍ ከጠላት የሚመጣ ውጊያ የምናልፍባቸው ነገሮች መንፈሳዊ የሚሆኑ ባህላዊ የሚሆኑ እነዚህ ነገሮች እንግዲህ ከእንዲህ አይነቱ ሰልፍ ያስነሳሉ። ምክንያቱም በሀሳብ ውስጥ ነው ኔጌቲቭ ቶትስ የሚቀረጸው። እንዴት እንደሚያያዝልን ነው እንግዲህ ልናሳያችሁ የምንሞክረው። እና ምን ብሎ ይላል? ሰው በልቡ እንዳሰበ እንደዚሁ ነውና ብሎ ይላል። በሀሳብ ውስጥ እነዚህ ነገሮች ይጀመራሉ። ይሄንን ቃል እዚች ጋር ስናስብ ስለ ራሳችን አመለካከት ስንመለከት እናንተ ለራሳችሁ ያላችሁ አመለካከት የሚወጥኑ ተደጋጋሚ ሀሳቦች ምንድን ናቸው? እንዲህ አይነት ኔጌቲቭ ቶትስ እንዲመጡባችሁ እንድትሉ የሚያደርጋችሁ እንድንል የሚያደርገን ከዚህ ከተጠቀሱት ምሳሌዎች አንዱን አይነት ሁለቱን አይነት አንድ የሚሆን በርከት ያሉ ነገሮች በውስጣችን እንዲነሱ የሚያደርጉ ልምዶቻችን ዩዥሊ ከየት ይመጣሉ? 20 ሰከንድ በስቶ ካለው ጩኸት ሸተተኝ ሰላሙ፣ ከጨለማው መሃል ታየኝ ወጋገኑ፣ ከድፍርሱ መሃል ኩልል ያለ ነገር ይታየኝ ጀመረ በቃል ስታመን። ምን ሳደርግ? በስቶ ካለው ከደፈረሰው በቃል ስታመን ኩልል ብሎ ይታየኝ ጀመር።
አሁንም ቁልፍ ወይት ጋር ነው። እነዚህ ነገሮች ለኛ ወትሮውን ከምንድን ነው የሚነሱት? ያንን ሶርስ ማወቅ መፍትሄውን እንድናገኝ ይጠቅመናል። ስለዚህ ሪፕሌሲንግ ኔጋቲቭ ቶትስ with affirmations እንዴት እዛ ጋር እንድረስ 1 2 3 ብለን ቁጭ ብለን አስበን ወይንስ ቴክኒክ ያስፈልገዋል? አንደርስታንዲንግ ያስፈልገዋል? ኖሌጅ ያስፈልገዋል? እውቀት ያስፈልገዋል? መለማመድ ያስፈልገዋል? እነዚህን ነገሮች ስንመለከት ያለፈው ጊዜ ትንሽዬ አክሽነብል የሆነ ነገር ብለን ተነጋግረን ነበረ። I will encourage you to go actually listen to the video on youth። ምንድን ነበረ የተማርነው? አንድ ጠቃሚ ነው ብለን የያዝነው ነገር አንደኛው አዌር ነው። ከአዌርነስ ወደ ሪፍሬም እንመጣለን። ሪፎርም አይደለም ይቅርታ፣ ሪፍሬም ነው። ከሪፍሬም ደግሞ ወደ አፈርም እንመጣለን። አዌር ስንሆን አሁን እንዳልነው ከየት ነው ሶርሱ? የት ነው? አስተዳደጌ ነው፣ ሰው ሲለኝ የሰማሁትን ነገር ነው፣ ሰው ያቀበለኝ ነገር ነው፣ እኔ ራሴ ያመንኩበት ነገር ነው። is it because of lack of self confidence? እግዚአብሔር ነሽ የሚለኝን አለማመኔ ነው። ሰው ያለኝ ብቻ ይበልጥብኛል እግዚአብሔር ካለኝ ይልቅ። ሂውመን ኔቸር፣ እውነት ለመነጋገር ሂውመን ኔቸር ሰዎች ያሉን ነገር እግዚአብሔር ካለን ነገር ላይ እጅግ በልጦ አንዳንድ ጊዜ እግዚአብሔር ፊት ሆነን ለምን እንድንል ያደርገናል። because ሰው ነው ያለን እግዚአብሔር አይደለም ያለው። ግን ሰዎች ስለሆንን ሰዎች ያሉን ነገር አንዳንድ ጊዜ ማግኒቲዩዱ ይጨምራል፣ በውስጣችን ይቀራል። ከሰዎች ነን፣ የሰማነውም ከሰው ነው፣ ከወላጅ ከእናት ከአባት፣ በዙሪያችን ካሉ ሰዎች፣ ቅርብ ናቸው ከሚባሉ ሰዎች፣ ሊያነሱን ሊደግፉን ከሚገባቸው ሰዎች የሚሰብር የሚቆርስ ነገር የሚያስቀር ነገር ስንሰማ እነሱ ላይ ካለን እምነት የተነሳ እንደዛ አይነት ነገር እውነት ባይሆን ኖሮ አይሉኝም ነበር ብለን ስለምናስብ እነሱ ነገሮች ገነው ይገኛሉ። ወላጆች ኖ ማተር ዋት ሊወዱን ወላጆች ሆነው ሳለ ቅድም እንዳልኩት ረረረ ብለው የሚሉን ነገር ይሄ እንደዚህ ብለው የሚሉን ነገር እነሱ ነገሮች ሲመጡ እኛ ውስጥ ይቀመጣሉ። ምክንያቱም ያ ሶርስ ፖዚቲቭ ሶርስ ሊሆን ነበር የተገባው እንጂ ኔጌቲቭ ሶርስ ሊሆን አልነበረም። ስለዚህ ለወላጆች ካለን እይታ ሙሉ ለሙሉ መቀበል ካለን ተንደንሲ ተነስተን የሚሉንን ፖዚቲቭንም ኔጌቲቭም ነገር እንቀበላለን። ሪሌሽንሽፕ ውስጥ ደግሞ ስንሆን ሰፖዝድሊ በመጣመር ውስጥ በመዋደድ ውስጥ በተለይ በክርስትና ውስጥ የእግዚአብሔርን ቃል እንደምንመለከተው የፊት መጨማደድ እንኳን ሳይኖርባት ቤተክርስቲያንን እንዳለ እንዴት ነው ያለን አንደርስታንዲንግ እንዲህ ነው ብለን አንዳንድ ነገሮችን ስናገኝና ያ ኔጌቲቭ ሶርሳችን ሲሆን እነኛ ኔጌቲቭ ቶትስ በእኛ ውስጥ ያይላሉ፣ ጉልበት ይሆናሉ። መፍትሄው ምንድን ነው? አዌር እንሆናለን። ሶርሳችን የትኛው ነው? የዚህ የኔጌቲቭ ቶት ሶርሱ ምንድን ነው? እነን ሪፍሬም እናደርገዋለን። ከዛ በኋላ አፈርም እናደርገዋለን። አስቀድሞ ማጤን፣ መረዳት ወይ ለማደስ መዘጋጀት ወይም ደግሞ ማደስ፣ ከዛ በኋላ ማረጋገጥ። አድሻለሁ ብሎ መሄድ ሳይሆን ማረጋገጥ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ አለማትምሰሉ። እንግዲህ ሁለቱንም ሶስቱንም ትምህርት ስንማር በጣም ያተኮርንበት ቃል ነው። በልባችሁ መታደስ ተለውጡ እንጂ ይሄንን አለ አትምሰሉ። የልቤ መታደስ ከየት ይምጣ? ያ ትክክል የሆነው ሶርስ ከተጠቀምኩኝና ሪፍሬም የማደርገው ጤነኛና ትክክለኛ በሆነው ሶርስ ከሆነ ያንን ኔጌቲቭ የሆነውን ነገር ሲመጣ ትክክለኛው ሶርስ አለኝ፣ በዛ ገለብጠዋለሁ። ከዛ በኋላ ምን አደርገዋለሁ? አጸናዋለሁ፣ አምነዋለሁ፣ እቀበለዋለሁ። ኮንፊደንስ ይኖረኛል። ለምን? የእግዚአብሔር ቃል ነው። ለምን? ምርጥ ናችሁ ያለ የተመረጥሽ ነሽ ያለ እግዚአብሔር ቃል ነው። ወድጃችኋለሁ ሲል እግዚአብሔር ወዳችኋለሁ ያለ እግዚአብሔር ነው። ባይ ዘ ዌይ እንግሊዝኛውን ቃል ስትመለከቱት I have loved you ነው ተብሎ የተጻፈውና በኮቴሽን አስቀምጠውታል። ለምን? የተናገረው እግዚአብሔር ስለሆነ በኮቴሽን ተቀምጦልናል። ወድጃችኋለሁ ያለ እግዚአብሔር እወዳችኋለሁ አይደለም፣ ወድጃችኋለሁ። እና እነዚህን ነገሮች ያለፈው ጊዜ ስንለማመድ የተናገርንባት አንድ ነገር አለች። እሷን አንስቼ ወደሚቀጥለው ይሄዳለሁ። አዌር ስንሆን ኔጌቲቭ ቶት ብቅ ሲልና ብለን ስናወጣው ለራሳችሁ ጃሮች አዘጋጁና ወይም ፖስታ ወይ ቦርሳ አዘጋጁና አንዳንድ ብር 5 ብር ጨምሩ እዛ ውስጥ። ኤቭሪ ታይም ኔጌቲቭ ነገር ስለ ራሳችሁ ስትናገሩ፣ ስለ እይታችሁ ስትናገሩ፣ ስለ አገልግሎታችሁ ስትናገሩ፣ እግዚአብሔር ላለው ነገር ለእናንተ እንደዛ ሲሆንባችሁ 1 ብር ጨምሩ፣ 5 ብር ጨምሩ፣ 1 ሳንቲም ጨምሩ፣ ወቴቨር ለእናንተ የሚሆነውን።
ሪፍሬም ስታደርጉትና ከዛ ልምምዳችሁ ስትወጡ ማለት ነው ብለን የምንለውን ነገር መቀየር ስንጀምር አሁን ሪፍሬን ማድረግ ስንጀምርና ወደዛ ይሄ ሪፎርም ወደ ማድረግ ሪፎርም ሳይሆን ሪፍሬም ወደ ማድረግ ስናመጣው ከዛች ጃር ውስጥ ለራሳችሁ አንድ ብር ታወጣላችሁ። ኤቭሪ ታይም አንድ ነገር ስለ ራሳችሁ ስትቀይሩ ከዛች ውስጥ አንድ ነገር ታወጣላችሁ። አፈርም ስታደርጉ አፈርም ያደረጋችሁበት ነገር ውስጥ አስቀምጡትና ከዛ በኋላ እናንተ ነው ትፈልጉ ፈለጋችሁትን ደስ የሚላችሁን ነገር ራሳችሁን ሪዎርድ ለማድረግ ተጠቀሙበት። ለኔጌቲቭ ነገሩ የምትጨምሩበት ጃር ብቻውን እየሞላ ወደ ሪፍሬም የሚገባ ነገር ከሌለ እየለመድን አይደለም ማለት ነው። ጻፏቸው ከወረቀት ጋር ዛሬ እንደዚህ ብዬ ኔጌቲቭ థాት አስተናግጃለሁ፣ በራሴ ላይ ይሄን አውጃለሁ፣ በልጄ ላይ እንደዚህ ብያለሁ፣ ባለኝ ሪሌሽንሺፕ ላይ እንደዚህ አድርጌያለሁ። የሆነች ትንሽ ወረቀት ጻፉ ከነቀኗ እንደዚህ ብለሻል፣ ሁለተኛ እንደዚህ አትይም። ሪፍሬም የምታደርጊው በዚህ መንገድ ነው። ኦኬ ሪፍሬም አድርጌ ስጨርስ ስለማመደው አፈርም ሳደርግ አይገርምም ተውኩ እኮ እንደዚህ ማለት ወይም ደግሞ አክሽን የተቀየረ ከእንዲህ አይነቱ ነገር ይሄን አይነቱን አመለካከቴን ስቀይሩ አሁን እንደዚህ አይነት ፕራክቲስ ጀምሬያለሁ ብላችሁ ስትሉ ያችን ወረቀት ካያያዛችኋት ነገር ጋር አውጥታችሁ እዚህኛው ጃር ውስጥ ትከታላችሁ። ይሄኛው ጃር ባዶ መቅረት መቻል አለበት ኦቨር ታይም ማለት ነው። ኔጌቲቭ ነገሮቻችን እየቀነሱ ፖዚቲቭ የሆኑ ነገሮቻችን እንዲጨምሩ ማየትም ትችላላችሁ። ቪዥዋላይዝ ታደርጉታላችሁ። ይሄ ጻፋችሁትን ስታነቡት ይሄን ሁሉ ጉድ ብዬ ነበር ትላላችሁ። ቢካዝ እኛው ራሳችንን ሀሳባችን ውስጥ ስለሚወለድ እንደዛ የምንሆነው እለት በለት ህይወቶ ውስጥ አይምሮን ማደስ ምን ይመስላል? ሪኒዊንግ ኦፍ ዘ ማይንድ ሀሳብን ማደስ የምንለማመደው ነገር የራሳችን አለ። እኔ አንድ ነገር ነው እዚህ ጋር ያካፈልኩት እንላለን አለች ቅድም አብሽክን ደጋግሜ እናገረዋለሁ። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብ ውደድ ይላል። በሀሳባችን የሆነ ነገር ሲፈልቅ ኢየሱስም ብላችሁ አታውቁም? ላይ አልፈልግም እንላለን አይደል? እነዚህ ራስን ማደስ በእናንተ ውስጥ ምን ይመስላል? 20 ሰከንድ። ትናንት ይህን ጊዜ፣ ትናንት ይህን ሰዓት፣ ትናንት ባለማወቅ፣ ትናንት በጥፋት። ፕራክቲካል ስቴፖች ያለፈውን ጊዜ ከተነጋገር ነው እንግዲህ መሰረታችን ባላንስ የሚያደርግልን ቅድም አብሽክን እንኳን ስትናገር ፍሩት ኦፍ ስፒሪት የሚለውን ወይም ደግሞ የመንፈስ ፍሬ የሚለውን ተመለከትን። ያለፈው ጊዜ ስንማር በደንብ አድርገን ፋውንዴሽን የሰጠነው የፖዘቲቭ የሆነው ህይወት የሆነው ነገር ሶርሳችን ቃሉ ነው። ተፈትሾ ይወጣለት ይሆን አይሆን የማያስብለን ቃሉ ነው መቆሚያችን ብለናል። ስለዚህ ሁልጊዜ ቀናችንን በእግዚአብሔር ቃል መጀመር፣ በእግዚአብሔር ቃል ስር መስደድ፣ አሰላስለው ቀኑን ሙሉ እኮ ይላል አይደል? አሰላስለው ተጫወተው ሁሉ ይላል። ምንድነው እኛው ሲጠቀለል ብሎ የሚያድረው? እሁድ ሲመጣ ብንን ብሎ ነው ጭንቅላቴ ስለ እግዚአብሔር ቃል የሚያስበው ወይንስ አነ ዴይሊ ቤሲስ ራሴን ውስጤን በእግዚአብሔር ቃል ሞላዋለሁ? ምክንያቱም እንዳልኳችሁ እነዛ የውስጥ ሰልፎች ብድግ ሲሉ የሚደረግበት የሚመታበት በሁለት በኩል የተሳለ አጥንትንም ጅማትንም ቅልጥምጥም አድርጎ የሚቆርጥ የተባለለት የእግዚአብሔር ቃል ዓለምን የምታመጣውን ሐሳብ የሚያሸንፍ፣ ሰይጣን የሚያመጣውን ሐሳብ የሚያሸንፍ፣ ሰዎች እላያችን ላይ የሚጥሉትን ነገር የሚያሸንፍ፣ እኛ ራሳችን ላይ የምናውጀውን ነገር የሚያሸንፍ እጅግ የበረታ የእግዚአብሔር ቃል ለትሚታዩ ሌላ ምንም ገንዘብ ሀብታም መሆን አያስፈልግም። የእግዚአብሔር ቃል በእጃችንም በልባችንም ሆኖ ቀርቦልናል የተባለው። ስለዚህ ስታርት ዮር ዴይ በእግዚአብሔር ቃል መጀመሪያ ዓለም ተነስታ አንድ ነገር ውስጣችን ጠብ ከማድረጓ በፊት ትናንትና በዋልንበት ሐሳብ እንደገና ጧት ተነስተን ከማለት መጀመር በፊት ውስጣችንን በእግዚአብሔር ቃል እንድንሞላው የመጀመሪያው ሐሳባችን የእግዚአብሔር ቃል ሲሆን አንድ ነገር ስንይዝ ቀኑን ሙሉ ስትመቱበት ትውላላችሁ። በዛ ላይ ደግሞ ኤቭሪዴይ እንደዚህ ካደረግን ውስጣችን ይሞላል ማለት ነው። ሁለተኛው ስፒክ ትሩት አላውድ ጀስት ላውድሊ አውጡት፣ ተናገሩት። ጆሮአችሁ ሲማለም መሰላችሁ ከውስጥ ይፈልቃል፣ ከሐሳብ ይፈልቃል። ለዚህ ነው ሰዎች አንዳንድ እጃቸውን እያወራችሁ ሲያወሩ ሲነጋገሩ ትሰማላችሁ። ከውስጣቸው ጋር እኮ ነው የሚያወሩት። ልክ ሰው አጠገባቸው የተቀመጠ ያክል እያሉ ይነጋገራሉ። ሐሳባቸው አውት ላውድ ነው ያሉት፣ ይሰሙታል። እነሱ ንግግር ነው የያዙት። እና እነዚህ ደግሞ ኔጌቲቭ የሆኑት ነገሮች እንደዛ ሲያይሉ ካፋችሁ አውጥታችሁ ተናገሩት። አይ አንቺም ብሎ ምናምን የሚለው ያ ጥሩ ያልሆነው ነገር ኢሜጅን የሚያበላቸው ነገር ሲመጣ ወድጃችኋለሁ ይላል እግዚአብሔር።
ወድጃችኋለሁ ይላል እግዚአብሔር። እናንተ ግን በምን ወደድከን ብላችኋል። እንደዚህ ራሳችሁን ጠይቃችሁ ታውቃላችሁ? እግዚአብሔር ሆይ እንዴት አድርጌ ነው በምን ወደድከኝ ያልኩህ? አይሰማኝም፣ አይወደኝም፣ ትቶኛል፣ ጸሎቴን አልመለሰም፣ ያዳ እነዚህ ነገሮች በምን ወደድከኝ? እሱ ግን መውደዱን ለአንዴና ለመጨረሻ ጊዜ ነፍሱን ሰጥቶ አሳይቶናል። ከዚህ የሚበልጥ ፍቅር የለም ተብለናል። ይሲበዳሚን ላይ ጭንቅላታችንን ማደስ እንጀምራለን ማለት ነው። እነዚህ አሉታዊ ሐሳቦች ሲጸርሱ የእውነትን ቃል ጮክ ብሎ መናገር፣ ራስ ላይ አፈርም ማድረግ ማለት ያ ነው። you just speak እግዚአብሔርን ቃል እውነት የሆነውን ነገር ሰው እንኳን እንደዚህ ብሎ ሲል በውስጣችን ያንን ነገር ይዘነው ከመሄዳችን በፊት ብለን እንዲህ ነው እግዚአብሔር ቃል የሚለው ብሎ በቃል ለመማታት መነሳት ሳይሆን እኔን አይወርሰኝም በላይ ላይ ሄና ላቡጅም የእግዚአብሔር ቃል ግን እንደዚህ ይላል፣ እኔ የማውቀው እንደዚህ የሚለውን ነው፣ እኔ የምረዳው እንደዚህ ነው ብዬ ለራሴ ያንን ነገር ተናግሬ አፈር ማድርጌ በእግዚአብሔር ሰላም መንገዴን እቀጥላለሁ። መንፈሳዊ ምክር ባለበት ህብረትን ማጠንከር most important thing ገራችሁ። በዚህ ዘመን በጣም እየተጎዳን ያለንበት ነገር በተለይ ከኮቪድ በኋላ ህብረት የሚባለው ነገር ሰው ለሰው ኢን ፐርሰን መገናኘት ስለቀረ ዓለም የሆነው ነገር ከሰይጣን የሆነው ነገር ብቻችንን ሆነን የሚይዛቸው ነገሮች ባዶ ሜዳ ላይ አሯሩጠው ቢንጎ ይሉናል። እና እንደዚህ መንፈሳዊ ምክር ካለበት ፖዚቲቭ የሆነ ነገር እናንተን የሚጠግን እናንተን የሚያነሳ ብትደክሙ እንኳን አይዞህ የሚል ለራሳችሁ የሆነ ነገር እንኳን ሲሰማችሁ እንዴ ብሎ ማንነታችሁን የሚያነሳ እንደገና ወደዛ እውነት ፊታችሁን እንድትመልሱ የሚያደርግ ህብረት ላይ ራሳችሁን ፈልጋችሁ እንስት አድርጉ። ኔጌቲቪቲ የበዛበት ቦታ ጋር ያለፈው ጊዜ ተናግሬያለሁ። ሩጡ። የቀኖችን ትምህርት በማስታወሻ መጽሐፍ በእኛ ካልቸር ብዙ እንደዚህ አልተለመደም። ኢንከሬጅ በጣም ላበረታታችሁ ፈልጋለሁ። ጠዋት ተነስተን ሜዲቴሽን ጊዜ እንዳለን ጠዋት ተነስተን ቃላን ብበን በሰላም አውለኝ ብለን እንደምንወጣ ማታ ስትተኙ what was the day like? ዛሬ በአስተሳሰቤ ነው ጠንካራ የነበርኩት በአክሽኔ ነው? እስኪ ዛሬ ቀኔ እንዴት ነበረ? መጨረሻ ቀኑን ስንደመድም ደግሞ ከእግዚአብሔር ጋር ስንደመድመው ቁጭ በሉና ቆንጆ የደብተር ራሳችሁ ያዙና ጻፉት። 1 ወር ቆይታችሁ 6 ወር ቆይታችሁ በአመቱ መጨረሻ ስታነቡት that is the story of your life። ምን ያክል ኢደር እያደግን ነው ወር ባለንበት ቆመናል፣ የት ጋር ነው ያለውት የሚለውን ነገር እንማራለን። ያልተማርናቸውን ነገሮች ደግሞ እንደገና እንድንማር ራሳችንን እናስለምዳለን። ኦኬ አስተሳሰብ ለማደስ የተጠቀማችሁበት ልምምድ ካለ አስቡት እስኪ። እኔ ደግሞ አንድ የምጠቀምበት መንገድ አለ የምትሉትን እሱን አስቡት። በስቶ ካለው ጩኸት ሸተተኝ ሰላሙ፣ ከጨለማው መሃል ታየኝ ወጋገኑ፣ ከድፍርሱ መሃል ኩልል ያለ ነገር ይታየኝ ጀመረ በቃል ስታመን። መቼ? በቃሉ ስታመን። በስቶ ካለው ጩኸት ከዛ ከጨለማው ወገግ ያለ ነገር ታየኝ የምትለው መቼ ነው? በቃሉ ስታመን። you recognize it፣ aware እንሆናለን፣ ሪፍሬም እናደርጋለን፣ አፈርም እናደርጋለን። አፈርም ስታደርግ መታመን ስጀምር ወለል ብሎ ታየኝ። መቼ? በቃሉ ስታመን። እኔ እዚህ ጋር ነው የኔ የሚያበቃው። አበሽከል ላንቺ መልሳለሁኝ። ወደ ዲስከሽኖቻችን እንገባለን። ተባረኩልኝ። እንግዲህ እግዚአብሔር በብዙ ነገር ብዙ ለህይወታችን የቀረ ነገር አትርፈናል። አሁን ኦፕን የሆነ ዲስከሽን ነው የሚኖረን። እድሉ ለእናንተ ነው የሚሆነው። ጊዜያችንን እንድንጠቀም እንግዲህ ወደ ራሄል ከኢትዮጵያ ሄዳለሁ። የመሸም ስለሆነ ኢትዮጵያ ሰዓት ላይ ራሄልዬ እስኪ ያለሽን በዚህ ቶፒክ ላይ ያለሽን ሀሳብ ያለሽን ልምድ ሼር አድርጊን። ጊዜውን እንስጥሽ ራሄል ከኢትዮጵያ። እሺ፣ ስሜ ራሄል አየለ እባላለሁ። የምኖረው ኢትዮጵያ ውስጥ ነው፣ ሐዋሳ የሚባል ከተማ ውስጥ። በሙያዬ መምህር ነኝ፣ ባለትዳር ነኝ፣ የአንድ ሴት ልጅ እናት ነኝ። ይሄና ካልኩ ስለራሴ ያው ስለ ኮምፓሽን ኤንድ ፐርፐስ ድሪቭን ውመን ከዶክተር አበባ ብዙ ነገር ሰምቻለሁኝ ስለ ቲሙ
እና ስለናንተ እግዚአብሔርን እጅግ አድርጌ አመሰግናለሁኝ። እንዲህ እንድትሰባሰቡ የእግዚአብሔርንም ሐሳብ እንድትፈልጉ ለትውልድም የምትሰርፉ እንድትሆኑ እግዚአብሔር ስለረዳችሁ ስለናንተ እግዚአብሔርን አመሰግናለሁ። ከናንተም ብዙ ጠብቃለሁኝ እና እድሉንም አግኝቼ ደግሞ ዛሬ ከናንተ ጋር ስለተወያየሁ በጣም ደስ ብሎኛል። ባለፉት ጊዜያቶች ስለ ሁለት ነገር ተወያይተናል። ስለ ሰልፍ ኮንፊደንስ እና ስለ ትራንስፎርሚንግ ኔጌቲቭ ቶት ኢንቱ ፖዚቲቭ ቢሊፍስ እነኚህ በጣም ትልልቅ ጉዳዮች ናቸው እና ትንሽ የተወሰነ ነገር ለማለት ፈልጋለሁኝ። ስለ ሰልፍ ኮንፊደንስ ምንድነው? ስለዚህ ነገር ስንማር በጣም ብዙ ራሴን አይቻለሁኝ እና ከበፊት ጀምሮ እስካሁን ያለሁበትን ክሊር አድርጎ አሳይቶኛል እና ከዚህ የተማርኩት ነገር ምንድነው? በራስ መተማመን ሊኖረን ይገባል ወይ የሚለው ነገር አዎ በደንብ በራስ መተማመን ሊኖረን ይገባል። በራሴ መተማመን ሰው ነኝ ማለትም ጤነኛነት ነው ብዬ አስባለሁኝ። ምክንያቱም የእግዚአብሔርም ቃል ይደግፈናል። ፊልጵስዩስ 4:13 ላይ እንዲህ የሚል ቃል አለ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል እና እንደ እግዚአብሔር ሐሳብ ሁሉን እችላለሁ ብሎ ማሰብ ጤነኝነት ነው። እኔ እንደ ሴት ለባሌ ምትረዳት መሆን እችላለሁ፣ ለልጆቼ እናት መሆን እችላለሁ፣ በቤተክርስቲያን ውስጥ ማገልገል እችላለሁኝ፣ በስራ ቦታ ላይ በደንብ ሰራተኛ መስራት እችላለሁኝ ብዬ ማሰብ እችላለሁኝ እና እንችላለን ማለታችን ትክክል ሆኖ ግን በምን የሚለው ነገር ቁልፍ ነገር ነው። በምን የሚለውን ነገር ይሄ በራሴ የሚለው ነገር ላይ ካመዘንን ፌል እናደርጋለን እና በምን እንችላለን የሚለው ግን እግዚአብሔር ቃል ያስተምረናል፣ ኃይልን በሚሰጠን በክርስቶስ። ስለዚህ ኃይል በሚሰጠን በክርስቶስ ይሄ ሁሉን የሚለው ቃል ብዙ ነገር አለው ውስጡ፣ ሁሉን የሚለው ነገርና ከዛ ውስጥ እየመነዘርን ልንሆን የሚገባንና ልንሆን የምንፈልገውን ነገር በማን ኃይልን በሚሰጠን በክርስቶስ እንችላለን ማለት ጤነኝነት ነው። ያም አመለካከት ለራሳችን ሊኖረን ይገባል እንደ ሴቶች ብዬ አስባለሁኝ። እና ሌላው ነገር ምንድነው? ይቅርታ፣ በራስ መተማመን እንዴት ማግኘት እንችላለን የሚለውን ነገርም ደግሞ አይተናል እና ይሄን በራስ መተማመን ማግኘት የምንችለው አንደኛ ማንነታችንን ስናውቅ ነው። ምክንያቱም ማን እንደሆነን ስናውቅ ምን መስራት እንደምንችል ይገባናል እና አሁን ቤታችን ውስጥ ያለ ነገር አብዛኛውን ነገር የሆነ ነገር ስንፈልግ ሄደን ፒክ የምናደርገው ቃል አይደለ? ያንን ፒክ ከማድረጋችን በፊት ግን ምን አይነት ዕውቀት አለ? ምን እንደሆነ አውቀናል። ምን እንደሆነ ያወቅነውን ነገር ነው የምንጠቀመው እና ስለዚህ እኔ ማን ነኝ የሚለውን ልናውቅ በደንብ ይገባናል እና ለራሳችንም ደግሞ ያለን እይታ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ቃል ልናየው ይገባል። ለራስሽን እንዴት ታይኛለሽ ብሎ አንድ ሰው ቢጠይቀኝ እኔ ማየው ራሴን እንደ መልስ ነው። ለራሴ አመለካከት እኔ ራሴን እንደ መልስ አየዋለሁ። ምክንያቱም እኔ ሚስት ለሚያስፈልገው ሰው ሚስት የሆንኩኝ፣ ልጅ ለሚያስፈልጋት እናት ልጅ የሆንኩኝ፣ ጓደኞች ለሚያስፈልጋቸው ጓደኛ የሆንኩኝ፣ መስሪያ ቤት ላይ ራሱ አሁን ሰው እንፈልጋለን ሲሉ እዛ ጋር ጋፍ አለ እያሉ ነው አይደለ? ስለዚህ እኔ እዛ ጋር ምንድነኝ? መልስ ነኝ። እዚህ ጋር ያለነው ሁላችን መልስ ነን። ራሳችንን ማየት ያለብን እንደ መልስ ነው። ምክንያቱም እናንተ አሁን እዚህ ጋር አግኝቻችሁ እንደዚህ ሳወራ እንደዚህ ዲስከስ ስናደርግ የሆነ ቀን ጸልያለሁ፣ እግዚአብሔር ሆይ ህብረት ስጠኝ፣ አብሬ ማገለግልበት፣ እግዚአብሔርን ሐሳብ መካፈልበት፣ ሼር ማደርግበት ብያለሁና እናንተ ራሳችሁ አሁን እዚህ ጋር ለኔ መልስ ናችሁ። ስለዚህ እኛ መልስ ነን እዚች ምድር ላይ። መልስ ስለሆነን እንደ ጥያቄ አይደለም መኖር ያለብን፣ ኮንፊደንት መሆን አለብን። መልስ ነንና ይሄ ደግሞ የእግዚአብሔር ቃል ማቴዎስ ላይ ምዕራፍ 5 ቁጥር 13 እና 14 ላይ እንዲህ ይላል፣ እናንተ የምድር ጨው ናችሁ ይላል። የምድር ጨው ናችሁ ማለት የሆነ የምናጣፍጠው ነገር አለ። እናንተ የዓለም ብርሃን ናችሁ ይላል። ስለዚህ ልናበራ የሚገባው ነገር አለ ማለት ነው። ስለዚህ ምንድነው? እኔ በትዳሬ ውስጥ የማበራው ነገር አለ። እኔ በመስሪያ ቤቴ ውስጥ የማበራው ብርሃን አለ። እኔ በጓደኞቼ መሃል፣ እኔ በቤተ ክርስቲያን ውስጥ ላበራው የሚገባው ነገር አለ። ስለዚህ ራሴን የማየው እንደምንድነው? እንደ ብርሃን ነው። ራሴን የማየው እንደምንድነው? እንደ ጨው ነው ማለት ነው። እና ይሄ ራሳችንን ደግሞ አለመቀበል በጣም ትልቅ ኪሳራ ነው።
ይሄ ለራሳችን ያለን አመለካከት የወረደ ከሆነ ራሳችንን መቀበል ካልቻልን ምክንያቱም ምንድነው እግዚአብሔር እኔን እንደዚህ አድርጎ ሲሰራኝ እንደዚህ አይነት ቦታ ላይ አሁን ያለሁበት ቦታ ላይ ሲያስቀምጠኝ አሁን የሰጠኝን ሁሉ ሲሰጠኝ ሂዝ ፐርፌክት ትክክል ነው ስለዚህ በዚህ ማንነቴ ሊሰራው የወደደው ነገር አለ በዚህ ማንነቴ ሊያደርገው የፈለገ ነገር አለ ስለዚህ ይሄንን ማንነቴ ምን ማድረግ አለብኝ መቀበል አለብኝ ምክንያቱም አሁን ምንድነው መኪናን የመኪና አይደለሁም ቢል ሳይሄድ ዘመኑ ያልቃል እንጂ ሌላ ምንም ነገር አይሆንም ይሄንን ማንነታችንን እግዚአብሔር የሰጠንን ማንነት ያለንበትን ሁኔታ ያለብንን ጋፕ ያለብንን ሊሚቴሽን ሁሉ ነገራችንን አክሴፕት ማድረግ አለብን በዛ አልፎ እግዚአብሔር እንዲሰራበት በዛ አልፎ ለትውልድ መትረፍ እንድንችል ራሳችንን በደንብ መቀበል አለብን ብዬ አስባለሁኝ እና ምንድነው ሌላው ደግሞ ያየነው ኪለር ኦፍ ሰልፍ ኮንፊደንሳችንን ምን ሊያሳጣን ይችላል የሚለውን አይተናልና ፍርሃት ይሄን ፍርሃት ከየት ነው የምናገኘው ከየት ነው ይሄ ፍርሃት የሚመጣው የሚለውን ስናይ ካለንበት ሁኔታ ሊሆን ይችላል ባክግራውንዳችንን አይተን እንፈራለን ያለንበትን ሀገር አይተን የቤተሰብ ሁኔታ አይተን የትምህርት ደረጃችንን አይተን ብዙ ጊዜ ኮንፊደንሳችን ልቅ ሊል ይችላል እና ይሄ ፍርሃት ደግሞ ክፋቱ ምንድነው ወደፊት እንዳንሄድ ብቻ አይደለም የሚያደርገን ያለንበትን ሁኔታ እንኳን አክሴፕት እንዳናደርግ ያደርገናል አሁን እግዚአብሔር ያስቀመጠኝ ቦታ ላይ እንኳን ያንን ነኝ ለማለት እንዳልችል ነው የሚያደርገኝ አቅማችንን እንዳናወጣ እግዚአብሔር የሰጠንን ነገር እንዳናወጣ አንቆ የሚይዘን ወደ ኋላ የሚያስቀረን ነገር ነው ማለት ነውና እኔ እንደውም እዚህ ጋር ስላለንበት ሁኔታ ስለ ባክግራውንድ አንድ ከላይፌ ካሳለፍኩት ብናገር ደስ ይለኛል ምክንያቱም ያው ለትምህርታችን ስለሚሆን ሼር ባደርጋችሁ ጥሩ ነው ብዬ አስባለሁና ምንድነው ያው እኔ ባክግራውንዴ ፋሚሊ ኢኮኖሚካሊ በጣም ዝቅ ያሉ ከሚባሉ ነውና ቤዚክ ኒድ የሚባሉ ነገሮች እንደ ቅንጦት ነው የምናያቸውና ከዛ ምንድነው ይሄ በግራና በቀኝ አካባቢያችን ላይ ጥሩ ኢኮኖሚካሊ ሻል ያሉ ሰዎች ስላሉ እንዴት ነው የበታችነት ስሜት በጣም ይሰማናል ብዙ ነገሮች ብርቅ እንዲሆኑብን ነው የተደረገው ግን በዛም ውስጥ ሆኖ ደግሞ እግዚአብሔር በጣም እየረዳኝ አልፌ ሄዳለሁና ትዝ ይለኛል ፕሪፓራቶሪ 8 11 እና 12 አብዛኛውን ከግል ተማሪ ነበሩ እዛ ጆይን የሚያደርጉትና ከመንግስት ትምህርት ቤት በጣት እንቆጠራለንና ምንድነው ተፈትኜ እኮ አልፌያለሁ ሁላችንም እዛ ጋር ተፈትነን አልፈን የገባነውና ግን የነሱን ባክግራውንድ እያየሁኝ የነሱን የፋሚሊ ስታተስ እያየሁኝ ምንድነው ይሄ እንዴት ነው ያለሁበትን ቦታ አለመቀበል እንደማልችል የሆነ ከነሱ በታች እንደሆንኩ እንዲሰማኝ ያደርገኛልና ብዙ ጊዜ አሁን የሆነ ነገር ይሰራ ሲባል ቅድሚያ ለነሱ መስጠት እነሱ እንዲሰሩት ማድረግ ምንም ነገር ላይ ይሄ ወደ ኋላ መሆን የመሸሽ ነገር ነበርና ከዛም አልፎ ዩኒቨርሲቲ ገብተን እግዚአብሔር በድል እየረዳኝ እግዚአብሔር በጣም እያገዘኝ ግን ምንድነው ብዙ ጊዜ አለ በቃ ይሄ የበታችነት ስሜት የሚሰማኛል ክላስ ውስጥ ፊት ከመቀመጥ ይልቅ ኋላ መቀመጥ ይቀናኛል ከመመለስ ላስተማሪ አለመመለስ ይቀናኛልና እንዴት ነው ይሄ ኮንፊደንስ በሳሳትስ በቂ ነገር እናገራለሁኝ ወይ እሰማለሁኝ ወይ የሚለው ነገርና ከዛ መጨረሻ ላይ አሁን ልመሰክርላችሁ የፈለኩት ቁልፍ ሐሳብ ይሄ ነውና መጨረሻ ላይ ምንድነው ግራጁዌት አድርገን ስንወጣ ትዝ ይለኛል ዲፓርትመንት ሄዳችን ጋር ሄድኩኝና ሰው የምትፈልጉ ከሆነ ታስቀሩ የምትፈልጉ ከሆነ በእኛ ጊዜ ጥሩ ውጤት ያላቸው ይቀሩ ነበር እዛው አካዳሚክ ስታፍ ላይና የምትፈልጉ ከሆነ አሳውቁኝ ስል ትዝ ይለኛል በወረቀት ላይ ስልክ ቁጥሬን ጻፈና ይሄ የሆነው ሐምሌ ላይ ነበረ ግራጁዌት አድርገን ሄደን ወደ የቤታችን ከዛ ነሐሴ ላይ ማስታወቂያ ወጣና አብራኛ አንድ ልጅ አለች ከኔ ጋር ጥሩ ባክግራውንድ ያላት ግን እንዴት ነው አካዳሚካሊ ላይ ተመጣጣኝ አይነት ነገር ነው ኩያማቶች አይነት ነገር ነውና ከዛ ንገሪያት ተብላ ነበር እሷም አልነገረችኝ ባለፈ ሰዓት እግዚአብሔር ያው ጣልቅ የገባበት ነገር መሆኑ አይቀርምና ሰው ሀብት ድረስ ሄዶ ነው አጣርቶ ስልኬ ተፈልጎ ተደውሎ ተጠራሁኝና ተመዘገብኩኝ ሁለት ሴቶች ነን የሚፈልገው አንድ ሴት ነው ከዛ የሷ ምናልኝ ጓደኞቼ
እሷ ምንድነው አባቷ PhD ያለው ሐዋሳ ዩኒቨርሲቲ ውስጥ ትልቅ ፖዚሽን ላይ ያለ ነው። ከአስተማሪዎች ጋር ያላት ተግባቦት በጣም ጥሩ ነው። የሐዋሳ ልጅ ነች፣ የዚሁ ከተማ ልጅ ነች እና በፈተና ከሆነ አይታወቅም ማን እንደሚያልፍ አሉኝ። ግን ያው ይሄ ዘረዘሩኝና እሷ ያላትን ነገር እኔ የሌለኝን ነገር ዘረዘሩልኝና በእንደዚህ ከሆነ ግን ምናልባት ላይሳካ ይችላል አሉኝና በጣም ልቤ ውርድ አለ። እውነት ለመናገር በቃ ኮንፊደንስ ዜሮ ሆነና አይ ዶንት ኖ በፈተና እንኳን ማለት እስካይመስለኝ ድረስ አለ አይደል የሌለኝን ነገር በጣም ስለጎላ በቃ ኮንፊደንስ ዜሮ ሆነና ግን በቃ እግዚአብሔር ደግሞ የሚያበረታ አምላክ ነውና ምን እንዳበረታኝ አላውቅም። ዶክመንቱን ኮፒ አድርጌ ሰጥ አንድ ቃል ተናገርኩኝ። እግዚአብሔር ሆይ ራሄል ሲሉ አንተ ተናገር አልኩኝ። በቃ እሷ በመሃል አባቷ ተናግሮ ይናገራል፣ አባቷ ተገኝቶ ይናገርላታል። አስተማሪዎች ለሷ ለፊት ስለምትቀመጥ ስለምትመልስ ጥሩ አፕሮች ስላላት ለሷ የሚደግፍ ብዙ ነው፣ የሚናገር ብዙ ነው። የኔ ግን አቅም አንተ ነህ፣ የኔ ግን ጉልበት አንተ ነህ እና አንተ ተናገርልኝ ብዬ እንደሰጠሁት እዚህ ይለኛል ዶክመንቴን ሳስገባና መጨረሻ ላይ ውጤት ሲለጥ ያው አልፍ ያለሁኝ እና እኔ ራሴን ትቼው ነበር። የዛን ሰዓት መተማመኔን ሙሉ በእግዚአብሔር ላይ አድርጌ ነበር። በቃ እኔ አቅም የለኝም፣ እኔ ጉልበት የለኝም እና የዛን ሰዓት ወደ አእምሮ የመጣው የሌለኝ ነገር አይደለም ማተር የሚያደርገው ያለኝ እግዚአብሔር ነው። ጥሩ ግሬድ ነበረኛው በሰዓቱ ግን ምንድነው እሱም አይደለም ከዛ አልፎ የሚሰራ እግዚአብሔር እንዳለ አቅም ጉልበት እንደሚሆነኝ እንደሚናገርልኝ በጣም በልብ ሙሉነት ነበር የተናገርኩትና አንዳንዴ ደግሞ ምንድነው እግዚአብሔር መስማቱን ኮንፊርም የሚያደርግበት ጊዜ አለ። አንዳንዴ እንጸልይና እግዚአብሔር ይሰማል፣ ከዛ እንደ ኖርማል የምንኖራለን አይደልና አስተዋሽ ይልክልናል። ሰምቼሻለሁ እኮ ይሄንን እኮ ያደረኩት እኔ ነኝ የሚል አስተዋሽ ደግሞ እግዚአብሔር ይልክልናልና የሆነ ሰዓት ላይ እንዲህ ስራ ገብቼ እየሰራው እያለ እንዲህ ካንዱ ባልደረባዬ ጋር እየተግባባን ስንሄድ እንደዚህ አይነት ሰው ነሽ እንዲያላወኩም ማለትና ይቅርታ ጠየቀኝ እና በጣም ይቅርታ ራሄል እስካሁን ታላቅ ላጠፋሁት ላሳዘንኩሽ አለኝና ምን አድርገኸኛል አልኩትና ምን አለኝ ያኔ ፈተና ሳርም ያንቺና የሷን እኩል አላርምም ነበር አለኝ። በቃ እሷ ሲሆን እንዲህ ልትል ፈልጋ ነው ብዬ አስተካክለው ነበር አለኝና እና ይቅርታ ምን አለኝ የማንም ልብ ላንቺ አይደለም ነበር አለኝ። በቃ እና እሷን እኮ አግኝተን እንመክራት ነበረ እንዳትበለጭ እያልናት እናግዛታለን። ይሄን ብታነቢ እንደዚህ ብትሰሪ አንቺ እንዲህ ማለት አለብኝ ኦፊስ እየጠራን እኮ እንመክራት ነበር እናግዛት ነበር አለና አሁን ግን ይቅርታ በቃ ሰፖርት ማድረግ ባለብን ሰዓት አላደረግንሽም አለኝና አንድ ነገር ትዝ አለኝ። የዛኔ የጸለይኩት ጸሎት እግዚአብሔር ሆይ አንተ ተናገርልኝ አልኩት። አንተ አቅም ሁንልኝ አልኩት። ለካ እግዚአብሔር ሰምቶኛል፣ ለካ እግዚአብሔር ተናግሮልኛል። ምክንያቱም ስለ ውጤቱ ሲነግረኝ ከኮሚኒቲ ጂፒያችንና ኢንተርቪው ነበር የተያዘው እና ኢንተርቪው ላይ በስማም እንዲያረራ ይላ በቃ ጥፋት ሄዳለች ምናምን አለና በጣም ገረመኝ። ለካ እችላለሁ፣ ለካ እግዚአብሔር ኃይል እየሆነ እችላለሁኝ። እዛ አካዳሚክ ስታፍም ጆይን ማድረግ ለካ ማስተማር እችላለሁኝ። ግን ይሄ እንዴት ነው ይሄ ባክግራውንድ የተማርኩበት ያለፍኩበት ህይወት ግን ይሄ አንቆ ይይዘኛል እንዳልችል፣ ይሄ ሰዎች ፊት እንኳን በኮንፊደንስ እንዳላወራ ያለኝን ነገር ሼር ይሄ አቅሜን እንዳላወጣው ይይዘኛል እና እግዚአብሔር አቅም ይሆነናል። አሁን እዚህ ጋር ሰልፍ ኮንፊደንስ ስንል እኔ በዚህ ህብረት ደስ የሚለኝ ምንድነው አሁን እዚህ ጋር 10 ነጥቦች 5 ነጥቦች ሰልፍ ኮንፊደንስ ዴቨሎፕ ለማድረግ ለማለት ለመለፈፍ አይደለም እዚህ ጋር የተገናኘ ነው። እንደ እግዚአብሔር ሐሳብ የሆነውን ሰልፍ ኮንፊደንሱንስ የፈለግነው ለምንድን ነው? የፈለግነው እግዚአብሔር ያየልን ቦታ ለመገኘት እግዚአብሔር በእኛ ሊሰራ የፈለገውን ለመስራት ነው እንጂማ በአለም አሉ እኮ ሰልፍ ኮንፊደንስ አላቸው የሚባሉ ሰዎች እና ሰልፍ ኮንፊደንሳቸው በምንድነው ባላቸው ሁኔታ ስራቸው ባላቸው አቅም ባላቸው ገንዘብ ባላቸው ትምህርት ደረጃ ባላቸው ሰው ባላቸው እውቅና ነውና እነኚህ ሁሉ ደግሞ አንድ ቀን ይጠፋሉ። ምክንያቱም ምንም ነገር እዚህ ምድር ላይ ጸንቶ የሚቀር የለም። ኮንፊደንቱንን እስከመጨረሻው የምንቀጥለው እስከመጨረሻው የምንቆመው እስከመጨረሻው የምንበረታው በእግዚአብሔርና በእግዚአብሔር ብቻ ላይ ስንተማመን ነው። እንደውም የእግዚአብሔር ቃል ሰሞኑን እያነበብኩኝ
አንድ ክፍል በጣም እየገረመኝ ነበርና መጽሐፈ ዜና ሁለተኛ ዜና ምዕራፍ 15 ምዕራፍ 16 ምዕራፍ 16 ቁጥር 9 ላይ እንዲህ የሚል ቃል አለ። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ይመለከታሉና ይላልና ይመለከታሉ። የእግዚአብሔር ዓይኖች እያዩ ነው። ማንን? ልቡ በእርሱ ዘንድ ፍጹም የሆነውን ምን ያደርገው ዘንድ? ያጸናው ዘንድ። ስለዚህ የሚያጸናን ማን ነው? እግዚአብሔር ነው። የሚያበረታን ማን ነው? እግዚአብሔር። ስለዚህ ኮንፊደንስ አለን ስንል በማን እየተማመን ነው? በእግዚአብሔር እየተማመን ነው ማለት ነው። እና በእርሱ በመተማመን ሊኖረን ይገባል ወይ? አዎ፣ ይሄ ምንም አጠራጣሪ ነገር አይደለምና ሌላኛው ነገር ደግሞ ምንድነው ኮንፊደንሳችንን ሊያሳጣን የሚችለው ነገር ይሄ ኮምፒቲሽን ነው። በዙሪያችን ካሉ ሰዎች አንፃር ራሳችንን ማየትና ጉድለታችንን እያየን እኛ የበታችንን ማለት በዚህ ውስጥም አልፌበታለሁኝ ወይም ደግሞ ስኬታችንን እያየን እኛ ሞር ኮንፊደንስ አለን የማለት ከሰዎች በላይ የመሆን ስሜት ይሰማናልና ግን ምንድነው እዚህ ጋር ራሳችንን ኮምፒት የሚያደርጉ ሰዎች ራሳቸውን ከሰው ኮምፒት የሚያደርጉ ሰዎች ምን ብለው ያስባሉ? አዛኝ እንደው ዘዴ የሚደርሱበት ኮንክሉዥን ምንድነው? ወይ ከሰው በላይ ነን ብለው ይሰማቸዋል ወይ ደግሞ ከሰው በታች ነን ብለው ይሰማቸዋልና ግን በጣም ደስ የሚለው ነገር ሁላችንም መሀል ላይ ነን ማለት እዚህ ምድር ላይ ያለ ሰው በሙሉ ላይ መሀል ላይ ነው ብዬ ነው የምረዳውና ለምሳሌ አሁን ይሄንን ለማስረዳት አንድ ነገር ልወሰድና ካይተ ለምሳሌ አሁን በስራ ቦታ ኮምፒት አደረኩ ብለን እናስብና እኔ አሁን ማስተርስ ነው ያለኝ እኛ ዲፓርትመንት ውስጥ ፒኤችዲ ያላቸው አሉ ፕሮፌሰሮች አሉ ዝቅ ሲል ደግሞ ዲግሪ ያላቸው አሉ ዲፕሎማ ያላቸው አሉ 10ኛ ክፍል ይዘው የሚላላከው አሉ ታች 8 ድረስ ወርደው ደግሞ የሚያጸዱ አሉና አሁን ከማን ኮምፒት ማደርገው ወደ ላይ ከፍ ብለው አሁን ከዚህ በኋላ ፕሮፌሰርነት ብማር ፒኤችዲ ብማር ፕሮፌሰሮች አሉ ፕሮፌሰር በሆን ደግሞ የመጀመሪያው ፕሮፌሰር አሉንም ከኔ በፊት ይሆኑ አሉ ከኔም በኋላ ደግሞ የሚሆኑ አሉ ስለዚህ ኮምፒት ማድረግ ያለብን ግን ከማን ነው ከትላንት ማንነታችን ኮምፒት ስናደርግ ግን በደንብ ማሸነፍ እንችላለን ከራሳችን ማንነት ከትላንትናችን ማንነት ትላንት ከነበርንበት አንፃር ነው ኮምፒት ማድረግ ያለብን ስለዚህ በሰዎች በዙሪያችን ባሉ ሰዎች ዲፔንድ ሆነን ኮንፊደንሳችንን ማጣት ኮንፊደንሳችንን መጨመርም የለብንም ብዬ አስባለሁና ቢሳካልን ምንድነው የሚያሳየው የእግዚአብሔርን ቸርነት ነው የሚያሳየው ስኬት ማናደጃ አይደለም ስኬታችንን ተጠቅመን ሰዎች ላይ የበላይነት የምናሳይበት ሰዎችን የምናናደድበት ባለፈው ዶክተር አበባ ተናግራለችና ስለ ሊያና ስለ ራሄል ጠቅሳለች ስኬት ማናደጃ አይደለም የእግዚአብሔር በጎነትን ማሳያ ነው እግዚአብሔር ምን ያክል ቸር እንደሆነ በህይወታችን የሚገልጥ ነገር ነው እንጂ ያንን ለማናደጃ መጠቀም የለብንም እና ትላንትናን ለማሸነፍ ስንጥር ነው አቅማችንን መጠቀም የምንችለው ትላንትናን የሚያሸንፍ ሰው ነው አቅሙን የሚያወጣው ጉልበቱን የሚያወጣው ሊሰራ የሚገባውን የሚሰራውና አሁን ከሰው አንፃር ብታወዳድሩኝ ከማንም የበለጥኩት የለም በልጭም ደግሞ ማገኘው ነገር የለም ከትላንትና በደንብ አሸንፈዋለሁ ከዚህ በፊት እንደዚህ ነው ትላንትና እንዲነበርኩ ትላንትና በእንደዚህ አይነት ሁኔታ ነበርኩ ትላንትና በእንደዚህ አይነት አስተሳሰብ ነበርኩ አይደለም ዛሬ አሸንፈዋለሁ ስለዚህ ማሸነፍ ያለብን ትላንትናችንን ነው የሚል አመለካከት አለኝ እና ይሄ ደግሞ ኮምፒት ማድረግ ከሰዎች አንፃር ኮምፒት ማድረግ ራሳችንን ኮምፒት ማድረግ ደግሞ ምንድነው በጣም አቅም ገዳይ ነው አቅም ገዳይ ህልም ገዳይ ነውና ከሰው ኮምፒት ካደረግን የሆነ ታይም ላይ ስታክ እናደርጋለን ኮምፒት ያደረግናቸውን ሰዎች ያሸነፍን ሲመስለን ስታክ አድርገን እንቀራለን ስለዚህ የማያቋርጥ ለውጥ ውስጥ መግባት የምንችለው እግዚአብሔር በእኛ ሊሰራ ያሰቡን እስከ ጥግ ድረስ ሄደን መስራት የምንችለው ግን ምን ሲሆን ነው ውድድራችን ኮምፒት የምናደርገው ከትላንት ማንነታችን ሲሆን ነው እና ይህንን ለማለት ወዳለሁኝ አመሰግናለሁ የሌሎችንም ጊዜ ላለመሻማት እሺ ራይልዬ ዋው ተባረኪልን ብዙ ነው የሰጠሽን ብዙ ተጠቅመሻል ሪፍሌክት አድርገሽልናል በደንብ ተባረኪ ለሌሎችም አድርሽ ይሄንን ሐሳብሽን አትገደቢ ስፊ እንላለን እንግዲህ ጌታ ይባርክሽ
ብዙ ነገር ነው ያስቀረሽልን። ተባረኪልን። እሺ ጊዜያችንን እንጠቀም። እንግዲህ አሁን ወደ ዶክተር ዙፋን እሄዳለሁኝ። እግዚአብሔር ይባርካችሁ። በጣም ነው የተባረኩት። ዛሬ ቁጭ ብዬ አንድ ነገር ሳስብ ነበር። ይገርማቸዋል። ይሄ ዓለማዊ ትምህርት ተምረን ልንጨርሰው እንችላለን። ምድራዊ ትምህርት ተምረን ልንጨርሰው እንችላለን። የእግዚአብሔር ቃል ነገር ግን ባወቀን ቁጥር አለማወቃችንን ነው የምናየውና ብዙ አዲስ ነገር ነው የሆነልኝ። ጌታ ስሙ ይባረክ። ሁለት ነገር ሪፍሌክት ላደርግ የምፈልገው አቢና መጀመሪያ ላይ ሚሚዬም እህታችን ራሄልም አይ ቲንክ ያንን ነው እንትን ያደረጉት። ሰልፍ የሚባል ነገር የለም። የኛ ኮንፊደንስ ሰልፍ ኮንፊደንስ የሚለው ራሱ ቃሉ ራሱ ልክ አይደለም ስትይ በጣም ነው የገረመኝ። እውነትም ሰልፍ አይደለም አይደለ? ኮንፊደንስ አለን። ነገር ግን በእግዚአብሔር ቃል ላይ በእግዚአብሔር እውነት ላይ የተደገፈ ኮንፊደንስ ሲሆን ብቻ ነው ደግሞ ዘላቂም የሚሆነው ማለት ነው። በጣም ገረመኝ። ልክ ከዚህ ፕሮግራም በፊት ህብረታችን እንትን ነበረን እና ኮንፊደንስ ብለን ቃሉንም ባናነሳውም ምን ነበር ዛሬ ስንማር የነበረው? የመስዋዕቱን በግ እግዚአብሔር ያዘጋጃል እና ነገን የማንፈራ ህዝብ እንዴት ነው የምንሆነው? አብርሃም ልጁን ይዞ ሊሰዋ እየወጣ እያለ እንግዲህ ሽማግሌ ሰውዬ እኮ ነው፣ በዛ እድሜ ብር ካልያዘውም አልተንቀጠቀጥም አይደለም እንዴ? የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎ አንድ ልጁን ሊሰዋ ነበር እየወጣ የነበረው። ምክንያቱም የሚያዘጋጅ አምላክ እግዚአብሔርን አይቷልና። እኛ ደግሞ በነገራችን ሁሉ ነገር በእግዚአብሔር እጅ እንደሆነ የምናውቅ ህዝብ ስንሆን ያ ነው ኮንፊደንስ አይደል? ነገን አንፈራውም። ለምንድን ነው? በጉልበታችን አይደለም፣ በአቅማችን አይደለም፣ በእኛነታችን ሳይሆን ያንን የሚያሻግር የሚያሳልፍ እግዚአብሔር ስለምናይ ማለት ነው። በእግዚአብሔር የሆነ ኮንፊደንስ ይሆናል። ያ ደግሞ ዘላቂ ነገር ነው። በቃ ዝም ብሎ ቴምፕሬቸሩ አፕ ኤንድ ዳውን የሚሆን ህዝብ አንሆንም። ስቴብል የሆነን ህዝብ እንሆናለን። ከዛ ደግሞ ሚሚዬ በጣም እንትን ያለችው ነገር ደግሞ በጣም አስደሰተኝ። ምክንያቱም እንግዲህ ይህንን ነገር እግዚአብሔርን ስናውቀው ነው። እግዚአብሔርን ደግሞ በቃሉ ነው የምናውቀው አይደለም? ብዙ ጊዜ እኛን በቃ አፕ ኤንድ ዳውን የሚሆነው ላይፋችን የቃሉ ነገር በቃ ከውስጣችን ሲወሰድብን ማለት ነው። ቅድም የሚዬ ስትል ነበረ እኛ ወድጃቸዋለሁ ብሎን እያለ እግዚአብሔር ትቶኛል እንዳለን እኛ ያ ቃል ነገር በውስጣችን ሳይኖር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚለው ቃል እያለ እኛ ግን ይህንን እንዴት ነው የሚሻገረው ብለን እንፈራለን። እና ቃሉ ነው በቃ እኛን ኮንፊደንስ የሚሆነን ቃሉ ነው። በቃሉ የተመሰረተ ኮንፊደንስ ነው። ደግሞ ሰማይና ምድር ያልፋል አይደል? እንደ የምናየው ሁሉ ያልፋል። የማያልፍ የእግዚአብሔር ቃል ብቻ ነው። እና ያ ቃል መሰረታችን ሲሆን የጸና መሰረት አለን ማለት ነው። የጸና መሰረት እና በዛ የሚመጣ ኮንፊደንስ በጣም ስቴብል የሆነ እንትን ይሰጠናል ማለት ነው። እና ጌታ ይባርካችሁ። በእውነት እግዚአብሔር አብዝቶ ይባርካችሁ፣ ያብዛላችሁ ደግሞ ይሄንን እኛም እንድንባረክ በዛ መብዛት። እንግዲህ እሺ ዝፍዬ ተባረኪልን። እውነት ነው። ካለቃሉ ምንም መሆን አንችልም። ካለቃሉ ሙላት መሆንም ብንፈልግም ምኞት ብቻ ሆኖ ነው የሚቀረው እና የቃሉ ሙላት ግን ይለውጠናል። ቅድም እንደተማርነው ማማዬ እንዳለችውን በአእምሮ መለወጥ፣ በአስተሳሰብ መለወጥ እድልና ፈንታ የሚሆኑልን ቃሉን ስንይዝ ነው፣ ስንጨብጥ ነው። እግዚአብሔር የቃሉን ሙላት ያስታጥቀን። ብዙ ነው የቀረልን። እግዚአብሔር ይባርካችሁ። ብዙ ተማርን። ብዙ እንደሚያስፈልገኝ ነው እየገባኝ ያለ ስማር። በህይወታችን ብዙ ነገር ነው የሚሆነው ማለት ነው። እግዚአብሔር ቃል ብቻ ነው መሪያችን፣ የእግዚአብሔር ቃል መሆኑና ብዙ ተማርኮ አሁን ያስተዋልኩ አንድ ነገር ደግሞ ኦቨር ኮንፊደንስ ማለት እኔ በቃ እበልጣለሁ ማለት ነው። ኦቨር ኮንፊደንስ ሁልጊዜ ዋላ በስራ ቦታ የእግዚአብሔር ሰዎች ስለሆነን በታማኝነት ብንሰራም በዛ በመስራታችን ኦቨር ኮንፊደንስ ከሆንን ምን እንሆናለን? ሰዎችን እንጎዳለን። እኔ ኦቨር ኮንፊደንስ በመሆኔ ሰዎች ሊጠሉኝ ይችላሉ። ከዛ ወደ አንደር ኮንፊደንስ ነው የሚመለሰው ማለት ነው። ከዛ እኔ እኮ ምንድን ነው ሰው ሲሸሽ ከህይወታችንም ኦቨር አንደር ኮንፊደንስ የሚያስወርደን በማስተዋልኩት ማለት ነው። በስራ ቦታ ሆነ በሆነ ነገር በቤተክርስቲያንም አንዳንድ ጊዜ በመንፈሳዊ ነገር ጎበዝ
የሆኑ ሰዎች በአስተያየት ኦቨር ኮንፊደንስ ሊኖራቸው ይችላልና ከዛ ሰው በቃ ትህትና ከሌለ ሰው ከህይወታችንም ይሸሻሉ። ሰው ወንጌል ለመመስከርም አንዳንድ ጊዜ የሰማሁት ነገር ነበረ በስብከት አንዳንድ ሰዎች እኮ ባዶ ናቸው ተብሎ ሲሰበክ በቸርች ከዛ በኋላ ይሄን ያለ ሰው ልሰማው አልፈልግም። ስብከቱ ማን መሆኑ አላውቅም፣ ግን እንደሱ ያለ ሰው አንዳንድ ሰዎች እኮ ባዶ ናቸው፣ ምንም አያውቁም በእግዚአብሔር ቃል። እሱ ያውቃል፣ ሴት ናት፣ እሷ ታውቃለች፣ በቃ ብዙ ነገር ታውቃለች፣ ሌሎች ግን አያውቅም። ከዛ ለሷ ይሄ ምንድነው? ኦቨር ኮንፊደንስ ነው። እኔ ከህይወቷ ወጣሁ፣ በቃ ምንም ነገር ልሰማት አልችልም። ምክንያቱም ሌላ ሰው ይሁን እኔ ይሁን ሌላም ይሁን እንትን ጉድለት የሰው እንትን መናገር እንትን አይደለም። ሰዎች ወደ ራሳችን እየሳብን አይደለንም ለማለት ነው። ኦቨር ኮንፊደንስ ደግሞ አንዳንድ ጊዜ ከዛ ሰዎች ከኛ ከሸሹ በኋላ ደግሞ አንደር ኮንፊደንስ እንመለሳለን ማለት ነው። እኔ እኮ ጥፋተኛ ነኝ ብለን ደግሞ እንጸጸታለን። አንድ ቃል ለማለት የምፈልገው ደግሞ ስለ ትናንትና አለመጸጸት። ምክንያቱም አንድ ሰው ሲናገር የሰማሁት ትናንትና የሰይጣን ናት። ትናንትና ብዙ ጨለማ አልፈናል፣ ብዙ ፈተና የሰይጣን፣ ዛሬ የኛ ናት፣ እግዚአብሔር የሰጠን ቀን ናት። ነገ ደግሞ እግዚአብሔር ናት። ስለዚህ ነገ እግዚአብሔር ናት። ለምን እንጨነቃለን? መጨነቅ ስለ ነገ መጨነቅ እንደሌለብን ተማርኩ። እንደገና ደግሞ ስላለፈው ደግሞ አለመጸጸት። እህታችን በጣም ነው የገለጸችው። ባለፈው ህይወቷ እንትን አላለችም፣ ወጣች። ግን በትምህርቱ ደግሞ አሁን እኔ እበልጣለሁ ብላ ደግሞ እንትን አልሆነችም። የበላይነት ስሜት አለመኖር፣ ባላንስ መሆን ማለት ነው የተማርን። ባላንስ ደግሞ ከእግዚአብሔር ቃል ብቻ ነው፣ ከሌላ አይገኝም። የእግዚአብሔር ቃል ቀን ቀን ማንበብ እንዳለብን መጸለይም እንዳለብን ተማር። ጌታ ይባርካችሁ፣ ተባረኩ። አማርኛ ትንሽ አጠረኝ። አይዞሽ ጎበዝ። በጣም ፕሬሸስ የሆነ ሀሳብ ነው የተውሽልን። ስለ ትናንትናችንን አለመጸጸት። ዛሬ እኛ ነው፣ ነገ እግዚአብሔር ነው። ዋው! ተባረኪ። ይህንን ስናስብ ነው በቃ ተስፋ ያለን ሰዎች የምንሆነው። የእግዚአብሔር የሆነውን ነገር መረከብ የምንችለው አሁን ባልሽው ነገር ላይ ነገ አልፍ ያለሁ የኔ አይደለም፣ ዛሬ ማድረግ የሚገባኝን ካረኩኝ በእግዚአብሔር እጅ ያለውን ነገዬን እጨብጣለሁ ማለት ነው አይደል? ፓወርፉል። ቴንክ ዩ ሶ ማች። ጌታ ይባርክሽ። እግዚአብሔር ይባርክሽ ፍሮይን። አንቺ ፍሮይን የተናገረችውን ነገር አቢና እንዳላረዝም ብዬ ነው እንጂ ቅድም አቢና ስትናገሪ ጥያቄ መጥቶብኝ ነበረ። እንዴት ነው ኦቨር ኮንፊደንት የሆኑ ሰዎች ዩዥዋሊ ፌለር ለነሱ የእውነት ፌለር ነው የሚሆነው። ከዛ በኋላ እንግዲህ ኮንፊደንስን ማጣት ይመጣል አይደለ? እና ብዙ ጊዜ ግን ያን ኦቨር ኮንፊደንስ የተለማመዱ ሰዎች ፎልስ ኮንፊደንስ የሚባል ነገርም አለ አይደለ? ውስጣቸው ኮንፊደንስ ሳይኖር ሪአክት ያደርጋሉ አዚፍ ዴር ኮንፊደንት አይደለም። ብዙ ጊዜ እንደዛ አይነት ነገር ያጋጥማል። በዛን ሰዓት ብዙ ለነሱም ለአካባቢያቸው የማይመች ነገር ያጋጥማል። እና ራሳችንን ከእንደዛ አይነት ነገር እንግዲህ አሁን ቅድም ሁላችሁም እንደተናገራችሁት ቃሉ ብቻ ነው ከነገር ሁሉ ሊጠብቀን የሚችል ማለት ነው። ምክንያቱም እኛ ኦቨር ኮንፊደንትም ፎልስ ኮንፊደንስም እንዳይኖረን ነገራችን በእግዚአብሔር ነገር ላይ እየተደገፈ ብቻ ነው። በቃ ሲሳካልንም ሳይሳካም በነገር ሁሉ በቃ እግዚአብሔር ስሙን አክብሮ የሚያልፍ አምላክ ስላለን እግዚአብሔር ስሙ ይባረክ። እና ይሄንን ነው ይሄ ፎልስ ኮንፊደንስ የሚለው ነገርም አለ ብዬ ነው ሳስብ የነበረውና አይ ዶንት ኖ ኢፍ ኢትስ ዘ ራይት ተርሚኖሎጂ፣ ግን ብዙ ጊዜ እናየዋለን አይደል? ብዙ ጊዜ አሁን እንደተጠቀሰው ፍሬውንም እንዳለችው አንዳንድ ጊዜ በአገልጋዮች ላይ ጸጋ ሳያንሳቸው ከእግዚአብሔር የተሰጣቸው ስጦታ ሳያንሳቸው ግን
ይሄ ፎልስ ኮንፊደንስ በመፍጠር ወይም ደግሞ ኦቨር ኮንፊደንት እግዚአብሔር በሰጣቸው ነገር ላይ የራሳቸውን ኦቨር ኮንፊደንት በመሆን ብዙ ነገሮች ሲበላሹባቸው እናያለን አይደለም? ቅድም እንደተባለው የሚያገለግሉትን ሰዎች እንኳን በቃ አንደርስቲሜት አድርገው በእነሱ ደረጃ ላይ ሰዎች እንዳይደርሱባቸው እኔ ባለጸጋ ባለቤት እኔ ጸላይ እኔ ቃል አቅራቢ እኔ በእኔ ካልሆነ የትም አትደርሱም በሚል ደረጃ ላይ የእግዚአብሔርን ሕዝብ የእግዚአብሔርን መንጋ ልጆቼ ድምፅን ይሰማሉ የተባለውን ነገር እየሻሩ እንዳሉ እንኳን አያውቁም። አሁን ዶክተር ዙፍዬ እንዳለችው ፎልስ ኮንፊደንስ ስለሆነ የሚመግቡትንም ሰው የሚገባውን ደረጃ ላይ እግዚአብሔራዊ የሆነ ኮንፊደንስ እንዳያገኝ አድርገው አንቀው የሚይዙ ብዙ ሰዎች አሉ በዓለማችን በቤተክርስቲያኖቻችን በእግዚአብሔር ሰዎች መካከል የሚታየው ትልቁ ችግር አሁን የምንነጋገርበት ነው። ፎልስ ኮንፊደንስ ኦቨር ኮንፊደንስ ከእግዚአብሔር የተሰጣቸው ነገር አጥብቀው በሚገባ አይነት ደረጃ እግዚአብሔራዊ በሆነ ኮንፊደንስ በቃሉ ሙላት በጸሎት ታንጸው ሀምብል ሆነው ራሳቸውን አዋርደው ከመኖር ይልቅ እንደተዘጋቸው ሰጣ በቃ በፎልስ ኮንፊደንስ ሰዎችን እግዚአብሔር ወዳየላቸው እድገት ወዳየላቸው ደስን ይቀደም እንዳልነው እግዚአብሔርን ወደ መምሰል ደረጃ ህዝቡ እንዳይደርስ ሊሚትድ አድርገውት የሚኖሩት ከዚህ አሁን ከምንነጋገረው አይነት ሁኔታ የተነሳ ነው። ሰልፍ ኮንፊደንስ እና ቅድም እንደተማርነው እንግዲህ እኛ ምን ማድረግ እንችላለን በየቤተክርስቲያኖቻችን እንዲህ አይነት ነጸብራቅ ሲታዩ የሚለውን ጥያቄ ለማስተናገድ አሁን ብዙ ሰዓት የለንም። ግን ከገባንና እኛ እግዚአብሔራዊ ኮንፊደንሳችንን በደንብ አድርገን ተጠቅመን በእግዚአብሔር ቃል በጸሎት የመንፈስ ፍሬዎችን እያስተናገድን ራሳችንን ፕራክቲስ አድርገን እየኖርን እንደነዚህ አይነት ሰዎችን ለእንደነዚህ አይነት ሰዎች መጸለይ ከጸሎትም በላይ ደግሞ ፍቅር በተሞላው ምክር ፍቅር በተሞላው አቅፎ ደግፎ ማለት ነው። እንደነዚህ አይነት ሰዎች ኦፍ ኮርስ ተግሳጽ አይሰሙም፣ ምክር አይሰሙም። ባህሪያቸው አንዱ ያ ነው። ግን ቢሆንም እኛ ደግሞ በቃ እግዚአብሔራዊ በሆነ በጸሎትና በእግዚአብሔር ምሪት ለእንደነዚህ አይነት ሰዎች ከምፓሽን ኖሮን በርህራሄ ይዘን መመለስ የምንችልበት ጸጋ አለንና እግዚአብሔር እዛ ያደርሰን። ባህሪዎችን እንደዚሁም ደግሞ በአገልጋዮችም በክርስቲያኖችም ህይወት የሚንጸባረቅ ነው። ቅድም እንዳልኩት ኢሚዩን አይደለንም። ኦቨር ኮንፊደንስ የሚባል ባህሪ በዚህ አይነት ባህሪ ልንጠቃ እንችላለን። ግን ቅድም እንዳልነው እንግዲህ ደግሞ ራሳችንን መግራትና ራሳችንን ከዛ ለመከላከል የራሳችን ኃላፊነት ነው። ደስታችንንም ለመጠበቅ ማንም ለኛ ኃላፊ የሆነ የለም ከእግዚአብሔር በስተቀርና በዚህ አይነት እይንታ እናየዋለን። ለዛሬው ግን በዚህ እንጨርሳለን።